ቻት ጂፒቲን ወይም አሁን ኤአይን በእናንተ ማለት ዴይ ቱ ዴይ ላይፍ ላይ ምን ያህል እየተጠቀማችሁ ነው? ወደዛ ከመዳችን በፊት ምን ያህል ሄልፕ እያደረጋችሁ ነው? እንዴት ነው ማለት ኤአይ ለእናንተ እንደ ኦፖርቹኒቲ ነው የምታስቡት ወይስ እንደ ሌላ እንደ ሪስክ ወይም ሌላ የጆብ ኦፖርቹኒቲ እንደሚያሳጣችሁ ከዛ አንግል ነው የምታስቡት? እስቲ መጀመሪያ የእናንተን ቪው እና ከዛ በኋላ ትንሽ ቆይተን የተወሰነ ታይም ከዛ ዲስከስ እናርግና ከዛ ወደ ዛሬ ቶፒክ እንመጣለን። እስቲ መጀመሪያ እንታወቅ። ያው ጀስት ይሄ የኮሙኒቲ የኛ የኢትዮጵያ ኮሙኒቲ ትሬኒንግ ነው። ያው አፕዴት ሲኖር እንደዚህ ማለት ይሄን ያዘጋጀው ታውን ባለፈው እኛ ተማሪዎች ሪኩዌስት መሰረት ነው። ኮፓይለት ስቱዲዮ ላይ በጣም ኮምፎርታብል አይደለንም አይነት ጥያቄ ስለሰማው ነውና እስቲ ቀጥሉ እናንተ። እጅ ማን ነበር ያነሳው? ሃይ አዱኛ፣ እንዴት ነሽ? ሰላም ነው? አለው ናይስ ቱ ሲ ዩ። መርሃዊት ነኝ። እሺ መርሃዊት እንዴት ነሽ? ሰላም ነሽ ወይ? አለው እግዚአብሔር ይመስገን። እንዴት ነህ? ሰላም ነኝ። እስቲ አንቺን ኤክስፒሪየንስሽንም ያለው ነገር ሁሉ ነገር ሞር ሼር ብታደርግ ደግሞ ደስ ይለናል በጣም በዚህ አጋጣሚ። ኦኬ፣ ስሜ መርሃዊት ይባላል። አዱኛ ጋር ያው እንትን ገልጸኸዋል እዛ ላይ። አሁን ኦፈር አግኝቻለሁ፣ ስራ ጀምሬያለሁ እና ቻት ጂፒቲ አክስቴ ነች። መርሃዊት ኮንግራቹሌሽን አጌን። ቴንክ ዩ። በጣም በዚህ መልክ እንደገና ስላገኘሽ በጣም ደስ ብሎኛል። ቀጥይ። ያ ቻት ጂፒቲን ላይክ ስራ ያሳጣናል ሳይሆን እኛ ቻት ጂፒቲን አለማወቃችን ይመስለኛል ስራ የሚያሳጣን። ስለዚህ ኤአይ በጣም ኢምፖርታንት ነው ላንቺ ሄልፕ አርጎሻል ስራ ላይ? ያ ዴፊኒትሊ። ኦኬ። ስለዚህ እስቲ በዚህ አጋጣሚ መርሃዊት እንዴት ነበር ያንቺ ኢንተርቪው ዝግጅትሽ እንዴት ነበር እና ጥናትሽ እንዴት ነበር? እንዴት አቺቭ አረሽ? ምንድነው አድቫይስ የምታደርጊው ወደ ዛሬ ቶፒካችን ከመግባታችን በፊት? እኔ በጣም አድቫይስ የማደርገው ግሩፕ ዲስከሽን፣ ለምን ለኔ የረዳኝ በጣም ግሩፕ ዲስከሽን ነው። ላይክ ስንማር ወደ 32 ተማሪዎች ነበርን። ከዛ በኋላ ግን ከጨረስን በኋላ ሁሉም በየፊናው ሄደ, which is understandable. So 5 ልጆች ነን ስታክ ያደረግነው together. በየጊዜው እንገናኛለን፣ እንሰራለን፣ እናጠናለን። ከአምስታችን 2 ይዘናል, 3 in the way. ዋው congratulations! በጣም ደስ የሚል ነገር ነው። Thank you. በጣም ደስ የሚል ነገር ነው። Thank you for sharing. Any question አላችሁ? ሌሎች ሼር የምታደርጉት ነገር ካለም እዚህ ላይ ያላችሁ? ኦኬ ቻት ጂፒቲ አሁን ስፔሲፊካሊ ኮፓይለት ጋር ልንሄድ ነው። እንግዲህ ኤአይ ምን ያህል የእናንተ ላይፍ ላይ እናንተን ኢንፍሉዌንስ እያደረገ ነው፣ በዛው ላይም ራሳችሁን ኢንትሮዲዩስ እያደረጋችሁ ለሌሎች። እንግዲህ እዚህ ጋር አሁን በሚያየው ስታቲስቲክስ ከ50% በላይ እንግዲህ የኮምፒውተር ፕሮፌሽናል ወይም የአይቲ ፕሮፌሽናል እንደሆነና 20% አንድ 30% የሚሆን ተማሪ ነው፣ 20% ለአይቲ ኒው ነው እንግዲህ በስታቲስቲክሱ መሰረት ሲያይ። ስለዚህ እንዴት ነው ዴይ ቱ ዴይ ላይፍ እንዴት ከኤአይ ጋር እያሳለፋችሁ ነው? ዲስከሽን ፓናል ነው እናንተ ሞር ኤንድ ዲስከሽን ላይክ ሞር ኢንተራክቲቭ ካደረጋችሁ እንቀጥላለን። እንደዚህ እንደውም ፍሪኩዌንትሊ አዳዲስ ቶፒኮችን እያመጣን እንማራለን። ዋናው መማር ስለሆነ ግን ሞር ላይክ እዚህ ጋር አንድ ሰው እንዲያወራ የምትፈልጉት ከሆነ ቴንክ ዩ ዙሪያሽ። ሰላም አዱኛ፣ እንደምን ዛሬ የመጀመሪያ ቀኔ ነው። ስላወቅኩ ስላየው በጣም ደስ ብሎኛል። ጆይን ስላደረኩ ያንተን ፕሮግራም ለኮሚኒቲው የምታደርገውን በሩቁ ሰማለሁ፣ ግን በጣም ኤክሳይትድ ሆኛለሁ ዛሬ ስላየው። ቴንክ ዩ ሶ ማች።
ቻት ጂፒቲ በጣም ነው የሚጠቅመኝ እየጠቀመኝ ያለው በፊት ፈራው ነበረ በቃ ብዙ ነገር ጥሩ መጥፎም ይወራ ስለነበር በጣም እፈራለሁኝ ለመጠቀም ነበር ግን እሱን መጠቀም ከጀመርኩኝ በኋላ ፐርፎርማንሴ ቢሮዬ ውስጥ በጣም ጨምሯል ምንም ነገር ሲቸግረኝ ሌላ ሰው አልጠይቅም ቻት ጂፒቲን ከፍታለሁ መልስ ይሰጠኛል ኮንፊደንሴን ይጨምራል እንደውም አንዳንዴ እፈራለሁ ይሄ ነገር ይቀር እንደሆን ጉዴ ነው አንድ ቀን እላለሁ ግን at the same time ብዙ ነገር እንደተማርኩኝ በጣም አስተማሪም ነው ኢምፕሩቭ እያደረግን እንሄዳለን ብዙ ነገር እያወቅን እንሄዳለን እኔ ፖዚቲቭ ኤክስፒሪየንስ ነው ያለኝ thank you so much Thank you ዙሪያሽ ጆይን ስላደረግሽ ያንቺን ያለሽ ሐሳብም ሼር ስላደረግሽ በጣም thank you ሌሎች የምትሉት ነገር ካለ ማንሳት ትችላላችሁ እንደዚህ ከዛ ወደ ቶፒካችን እንሄዳለን አንድ ደቂቃ ልስጣችሁ just 1 minute አራውሩ ያላወራ ሆምወርክ ሰጣችኋለሁ በላቸው ማርክ ይሰጣል ስለዚህ ፋይናሊ ምናልባት ከዲስከሽን መልስ ለማውራት የሚያስቡትም ይኖራሉ ሰላም ቀጥይ ሰላም እንዴት ናችሁ አለን እንዴት ነሽ እኔም አዲስ ነኝ አዱኛን እንደዚህ በክላስ ደረጃ ሳይ ግን እንደተባለው ዝናህን እንሰባለን በጣም ቴንክ ዩ ይሄንን ሴሽን ስላዘጋጀህና እኛም ደግሞ ሞር ካንተ ልንማር ስለመጣን በጣም ደስ ብሎኛል ኤአይን እንግዲህ ዓለም እንደሚሮጠው አብረን መሮጥ አለብን ብዬ ነው ማስበው ኤአይን ኦፍ ኮርስ ጠቅሞናል እየጠቀመን ነው ተጠቀምበታለሁ በደንብ ከትንሹ ነገር አንስቶ ትንሹ ስል ኢሜል እንኳን ኮምፖዝ አድርግ ተጠቅሜ ነው እሱን ፓራፍሬዝ ያርኩ የምጠቀመው ከትንሹ ነገር አይዲያ ዴቨሎፕ ለማድረግ ለመነሻ እንኳን ስፈልግ እጠቀመዋለሁ በደንብ እጠቀመዋለሁ ትሬት አለው እንደ ሰዎች ስለሆነ እንፈራለን እግዚአብሔር ቢኖርም እንኳን ከኛ ጋር ግን ደግሞ የሚያስፈራ ሳይድም እንዳለው ፊል አረጋለሁ ግን አብረን በቃ ከጊዜው ጋር መሮጥ እንዳለብንና ኤአይ መጥቷል እየመጣም ነው በብዛት እየገባም ነው ስለዚህ እኛ እንዴት ነው አብረን ራሳችንን ኮፓፕ ማድረግ ያለብን ብቁ ሰው ሆነን ምክንያቱም በያለንበት ፊልድ ይረዳናል ስፔሻሊ እዚህ ያለነው አብዛኞቻችን ይመስለኛል ፓወር ፕላትፎርም እና ሼርፖይንት ላይ ነን ያለነው ስለዚህ ስራችን ላይ እንዴት ነው ሊረዳን የሚችለው እሱን ተጠቅመን እኛ ራሳችን አድቫንስ የምንሆንበት ነገር ነው ብዬ አስባለሁ እንግዲህ we don't know ፊውቸሩ ምን እንደሚሆን እግዚአብሔር ቢያውቀውም ግን ራሳችንን ኢኩፕ ማድረግ አለብን ብዬ ነው ማስበው ይሄ ነው የኔ ቪው thank you እውነት ነው በጣም ጥሩ ሐሳብ ነው ያነሳሽው በርግጥ ስጋቶች አሉ ብዙ ስጋቶች አሉ ያው ከተለያየ ነገሮች እንደምናየው ያው ብዙ ሰዎችን በአንዳንድ በኩል እንዳላችሁት ላይኦፍ የሚያደርጋል እንደዛ አይነት ነገሮችም አሉ በሌላ በኩል ደግሞ ኤአይ ብዙ ኦፖርቹኒቲን እያመጣ ነው ሶ ያው መቼም በየትኛውም ዘመን ላይ ቢሆን ዝግጁ የሆነ ሰው ማለት ስትራግል የሚያደርግ ሰው ነው ሞር አድቫንቴጅ የሚያገኘውና ቻሌንጆች አሉ ኦፖርቹኒቲዎችም አሉ ኦኬ ስለዚህ ዛሬ ፓወር ፕላትፎርም እንግዲህ ከዚህ በፊት ፓወር ፕላትፎርም ሁላችሁም ላው ኮድ ኖ ኮድ ኤንቫይሮንመንት ላይ ፓወር ፕላትፎርም ላይ ከዚህ በፊት ሼርፖይንት ያው ነበር ሼርፖይንት ዴቨሎፐር ዛሬ 6-7 አመት አካባቢ ወይ 8 አመት በፊት ፓወር ፕላትፎርም የሚባል ነገር ዛት ማች አይታወቅም በዋናነት የሚታወቀው ያው ኢንፎፋዝ ሼርፖይንት ዲዛይነር ካስተም ኮዶችን ሲኤስኤስ ጃቫስክሪፕት ተጠቅመን መስራት ግን ማይክሮሶፍት እነዚህ በተለይ ሰዎች ሰርድ ፓርት ቱል ላይክ እንደ ኒንቴክስ አይነት መጠቀም ሲጀምር
ኢሚዲየትሊ አክሽን የወሰደበት ሁኔታ አለና ሰዎች ብዙ ወጪ ያወጡ ነበር በኢንቴክስ ወርክ ፍላው ኢንቴክስ ፎርሞችን ቡልድ ለማድረግ ግን ኮስቱ በጣም ኤክስፔንሲቭ ነበር። ይሄንን እንግዲህ ማይክሮሶፍት ካየ በኋላ የሼርፖይንት ዲዛይነር እና ኢንፎፋዝ ራሱ ብዙ ድክመት እንዳለ ሪስፖንሲቭ እንዳልሆነ ሰዎች ኢንስታል አድርጎ ያንን ፊቸር መጠቀም እንደማይፈልግ ካወቀ በኋላ እንግዲህ ሌላ ደግሞ ያው ሌሎች ሰርድ ፓርት ካምፓኒዎች ደግሞ ሞር እነዚህ ላው ኮድ ኖ ኮድ ኦፖርቹኒቲ ላይክ ሰዎች በቀላሉ ኮድ ሳይጽፉ የሚሰሩበትን ነገር ሲሰሩ ማይክሮሶፍት እንግዲህ ከኋላ ብነሳም ብዙ ነገር ይሰራል። እንዳያችሁት አሁን በፊት ታስታውሱ እንደሆነ ኮፓይለት የሚባለው ጀስት እያንዳንዱ የምንጽፋቸው ነገሮች ላይ ላይክ ፎርም ለምሳሌ ኢሜል ላይ ምናምን ቤዚክ ነገሮችን የሚሰራልን ነገር ነበር። ልክ ቻት ጂፒቲ ሪሊዝ እንደተደረገ ማይክሮሶፍት መሪውን ቀይሯል ማለት ይቻላል። ኢሚዲየትሊ ኮፓይለት ማለት እኛ እስካሁን ድረስ አንደርስታንድ የምናደርገው ቨርቹዋል ኤጀንት ብለን የተማርናቸው ነገሮችን ሁሉ ቀይሮ ወደ ኮፓይለት ስዊች ያደረገበት ሁኔታ ነበር። እንግዲህ ይሄ ለምንድነው ማይክሮሶፍት ይሄንንም ፓወር ፕላትፎርምም ሲያመጣ ሌላ ኤንቫይሮንመንት ላይ በዙሪያ ላይ ያሉ ኤክስተርናል ከማይክሮሶፍት ሲስተም ጋር ኢንተግሬት የሚደረጉ ነገሮችን ካየ በኋላ ኢሚዲየትሊ ይሄን ፓወር ፕላትፎርም ሊዝ ተደርጓል። በእርግጥ ከዛ በፊት ዳይናሚክስ 365 የሚባል በጣም ታዋቂ ነበር፣ ግን ያንን ፕላትፎርምን ኢንክሉድ አድርጎ ወደ አንድ ፕላትፎርም ፓወር ፕላትፎርም መጥቷልና ከዚህ በፊት ፓወር ፕላትፎርም ላይ አራት ዋና ነገሮች ነበሩ። አንደኛው ፓወር አፕስ ፓወር አውቶሜት የሚባል አለ። ላይክ አፕሊኬሽን ቡልድ ለማድረግ ፓወር አፕ እንጠቀማለን። ፓወር አውቶሜት ደግሞ ቢዝነስ ፕሮሰሶችን ላይክ ሪፒቲቲቭ ታስኮችን ኢሚዲየትሊ አውቶሜት ለማድረግ እሱን እንጠቀም ነበር። ሌላው ፓወር ቢአይ ዳታ ቪዥዋላይዜሽን ነበር። ሌላው ፓወር ፖርታል የሚባል የፓወር አፕ ፓርት ነው እና ፓወር ቨርቹዋል ኤጀንት ልክ የፓወር አውቶሜሽን ፓርት ሆኖ ፓወር ቨርቹዋል ኤጀንት ነበር እና ቀለል ያለ ነገር ነበርና ሞር ፓወር ቨርቹዋል ኤጀንት ላይክ ትንሽ የሚሻለው ፍሪኩዌንትሊ አስክድ ኮስችኖች ላይክ አርዲላንድ ላይ አሁን ብትሄዱ ፍሪኩዌንትሊ ኤፍኪዩኤስ የሚባለው ፍሪኩዌንትሊ አስክድ ኮስችኖች ላይክ አሁን አርዲላንድ ብትገቡ ጥያቄ ክላስ መቼ ነው የሚጀምረው፣ ሰርቲፊኬሽን አላችሁ ወይ፣ እንደዚህ አይነት ጥያቄዎች ሲኖር ከታች በኩል ኤክስፓንድ አድርጋችሁ ያንን መልስ ማየት ከዛ ያለፈ አልነበረም ፓወር ቨርቹዋል ኤጀንት ማለት ነው። ምክንያቱም ቶፒኮችን እኛ እንሰጣለን፣ ሪሶች እኛ እንሰጣለን፣ ከዛ መልስ እንጽፋለን። ያ ነገር በጣም አድካሚ ነበርና ማይክሮሶፍት አሁን ኦፕን ኤአይ ወይም አጀር ላይ ያለ ኦፕን ኤአይ የሚባለው ኢንተግሬት ካደረገ በኋላ ጀነሬቲቭ ኤአይን ስንጠቀም እንግዲህ ፓወር ቨርቹዋል ኤጀንት በጣም ፓወርፉል የሆነበት ሁኔታ አለና አሁን ካምፓኒዎች በብዛት አሁን በተለይ ጆብ ሪኳየርመንት ላይ እየጠየቁ ያሉት ነገር ምንድነው ኮፓይለት ስቱዲዮ ኤክስፒሪየንስ አላችሁ የሚል ነው። ብዙ ጊዜ እያየው ነውና እንደዚህ አይነት ነገሮች እንግዲህ ከዚህ በፊት የጨረሳችሁ ኮፓይለት ቨርቹዋል ኤጀንት ኢቭን ብትማሩም ኮፓይለት በሚል ስም ሲመጣ ሞር እዛው ላይ ኢንቨስቲጌት ካላረጋችሁ ካላጠናችሁ ዛሬ እናንተን በዚህ ፖይንት ላይ አፕዴት ለማድረግ ነው ዋና ዓላማዬ። ስለዚህ ሌሎችም ምናልባት ምክንያቱም ከተለያየ ቦታ ላይ ትሬኒንግ የወሰዳችሁ አላችሁና ከተኛውም ብትማሩ ግን የሆነ አፕዴት ሲኖር ሁላችንም እርስ በርስ እንደዚህ ኢንፎርሜሽን እየተሰጣጠን ካልሄድን የቴክኖሎጂ ፍጥነቱ በጣም ከኛ አቅም በላይ ነው። ልክ አምና ያወቅነው ነገር በእጥፍ ነው። በፊት አሁን ከዚህ በፊት የነበረው ናውሌጅ እና አሁን በየወሩ እኔ አሁን እስካወቅኩ ድረስ ራሱ ልክ ከ2019 ድረስ የነበረው ናውሌጅ ላይክ በአንድ አመት የሚፈጥነው ላይክ አንዳንድ ቴክኖሎጂ ሪሊዝ የሚደረገው ምናምን ነገሮች ኢቭን በሁለት አመት ሪሊዝ የሚደረገው አሁን በ2-3 ቀን ዲፈረንስ ነው። ታይሙ ያን ያክል አጥሯል የቴክኖሎጂ አንዳንድ ሪሊዝ የሚደረጉ ነገሮች። ሁለተኛ ደግሞ ሳይድ ባይ ሳይድ ብዙ ነገሮች አሉ። እናንተ አሁን ሼር ፖይንት ፓወር ፕላትፎርም ብቻ ነው የምታውቁት እና ሌሎች አሉ በጣም አሁን በፓወር ፕላትፎርም ላይ ውጪ እንደ ለምሳሌ አጀር ላይ ያሉ ቴክኖሎጂዎች አሉ፣ ሰርድ ፓርት ቴክኖሎጂዎች አሉ። ሰዎች በተለያየ ፖይንት ላይ ይፈልጋሉ። አሁን ለምሳሌ እናንተ ማይግሬሽን ቱል
ምናልባት ሼርጌት ብቻ ነው የምታውቁት ካምፓኒው ደግሞ በጆብ ሪኳየርመንት ላይ ሲጠይቁ አንዳንድ አዲሽናል ላይክ ኤ ፖይንት ማይግሬሽን ቱል ታውቃለህ ወይ እንደዛ አይነት ፖይንቶች ያነሳሉ ሌሎች ደግሞ ኤ ፖይንት ምንድነው ብላችሁ ኮንፊውዝድ ሆናችሁ ትመለሳላችሁ ሌሎች ደግሞ እንደ ዙናሚ ይባላል ሌላ ደግሞ ሼርጌት ኢሴንሻል ይባላል ሜታሎጂክስ እና ሌሎች አሉ በሌላ ቴክኖሎጂ አሁን ፎርም ቡልደር ላይ ለምሳሌ ብትሄዱት ሌላው አለ ልክ እንደ ዌብሳይት ቢልዲንግ ኖሽን አይነት እንደዚህ አይነት ቴክኖሎጂዎች አሉ እነዚህ ቴክኖሎጂዎች ሳይድ ባይ ሳይድ አሁን ሙሉ ትሬኒንግ ራሱ ባይሆን እናንተ በተለያየ ኮንዲሽን ተዘጋጅታችሁ ኦኬ ይሄ ቴክኖሎጂ በጣም ሄልፕ ያደርጋልኛል ሰርቭ ያደርጋል ወደ ጆብ ኢንተርቪው ለመሄድ ያዘጋጀናል ለምሳሌ ሰርቪስ ነው ትሬኒንግ ላይ ሰጣችሁ ይችላል እንደ ሼርፖይንት ዴቨሎፐር ግን ሰርቪስ ነው ደግሞ አንድ ቀን አዘጋጅታችሁ እናንተ ትሬኒንግ ብትሰጡ እንደዛ አይነት ነገር ብናደርግ ቴክኖሎጂ ሊሚትስ ስላልሆነ ሁሉ ነገሮችን ደግሞ አሁን በተለይ ማወቅ ያለባችሁ ምንድነው ካምፓኒዎች አንድ ሰው ብዙ ስራ ለማሰራት ይፈልጋሉ ብዙ ስራ ማለት ላይክ ኤአይ አሲስት ነው አሁን ቅድም እንዳለች ልክ ስራ መስራት ሶ ሲምፕል ነው ቻት ጂፒቲ ከመጣ በኋላ ኤአይ ከመጣ በኋላ እንደሱ ከሆነ ብዙ ሰው ከሚቀጠር የተወሰነ ጎበዝ ተማሪዎች ወይም ጎበዝ ሰራተኞች ከተቀጠሩ ብዙ ሰውን ቀንሰን በአንድ ሁለት ሰውን ብዙ ስራ ገንዘብ ማትረፍ እንችላለን አሁን ካምፓኒዎች ሐሳባቸው ስለዚህ እናንተ ሁሉ ጊዜ ራሳችሁን አፕዴት ያደረጋችሁ እንድትቀጥሉ ነውና እስቲ ብዙ ሳላወራ ወደ ዛሬ ቶፒክ እንሂድና እስቲ ኮፓይለት ስቱዲዮ እንጀምርና እናያለን ስለዚህ ኮፓይለት ስቱዲዮ ባይዛይ ማይክሮሶፍት ኢጅ ላይ ሁሉም ቦታ ላይ እንደዚህ ያለ ሰው ኮፓይለት ይላል ኮፓይለት ወይ ማይክሮሶፍት አይከን ስታዩት እንደዚህ ኮምፒውተር ላይ ራሱ ኮፓይለት ብላችሁ ኮፓይለት ብትሉት ይኸው እዚህ ጋር አለ ባይ ዲፎልት እንደ አፕሊኬሽን ራሱ ኢንስታል ሆኗል ስለዚህ ይሄ ኮፓይለት ጀስት ቻት የሚያደርግ ነው አሁን የኛ ኮፓይለት ግን ምን ሰራው እዚህ ጋር ቢከፍት የሚጠይቀው ነገር ይመልስልኛል ኦኬ ሶ እዚህ ጋር እኔ ጥያቄ መጠየቅ ይችላል ማለት ነው ኦኬ ምን መጠየቅ እንዳለብኝ እዚህ ጋር ታያላችሁ ስለዚህ whatever ለምሳሌ give me 30 questions with answer about Copilot study ብል immediately ያዘጋጅና ከነ አንሰር እዚህ ጋር እንደዚህ ያስቀምጥልናል ወይም ኢቭን ከነ አንሰሩ ፎርሙን እንዲያዘጋጅ ቢጠይቁም ፎርም ያዘጋጃል ማለት ነው ኦኬ ሶ ይሄ ኩዊክሊ የኔ ጥያቄ ልክ እንደ ቻት ጂፒቲ ብቻ አይደለም ማለት ነው ላይክ ኮፓይለት ስቱዲዮ ያለ ጄሚናይ ያለ ኦኬ የአማዞንም አለ ሌላም አለ ግን እኛ እንደ ማይክሮሶፍት ዴቨሎፐር ኮፓይለት ስቱዲዮ ሶ እንዴት እንጀምራለን የኛ ዴቨሎፐር አካውንት ባለበት ኢንቫይሮንመንት ላይ እንሄድና ኮፓይለት ስቱዲዮ በምን ላይ እንገባለን ከዛ እዚህ ጋር ስንመጣ እንድንጀምር ሰጀስት ያደርጋል ኮፓይለት ስቱዲዮ ኦኬ ሶ እዚህ ጋር ማይክሮሶፍት ኮፓይለት የሚለው ላይ ክሊክ ታደርጋላችሁ ወይም ሳይን ኢን with Microsoft okay so this is ሳይሆን ኮፓይለት በቀላሉ እንደዚህ አይነት መጻፍ ትችላላችሁ ኮፓይለት ስቱዲዮ ዶት microsoft.com ኦኬ ሶ copilot.microsoft.com ብላችሁ ስትገቡ ለመጀመሪያ ጊዜ ከሆነ ባይዘዋይ enroll እንድታደርጉ ይጠይቃችኋል ላይክ ፓወር አፕ ጆይን እንደምታደርጉት ፓወር አውቶሜት the same thing ነው ስለዚህ ይሄ
ኮፓይለት ስቱዲዮ ኤንቫይሮንመንት ነው ማለት ነው እዚህ ጋር እንደምታዩት። ስለዚህ በቀላሉ ምንድነው የምንሰራው አሁን ከቻት ጂፒቲ ከጄሚናይ ከሌሎች በምንድነው ኮፓይለት ስቱዲዮ የሚለየው? እዚህ ጋር ዋና ታርጌታችን ቻት የሚያደርግ ለመስሪያ ቤት አሲስት የሚያደርግ ቻት የሚያደርግ ኤአይ ቻት ባት መስራት ነው ዋናው አጀንዳ። ቻት ባት ሰርተን አስቀምጠን ያ ለኛ ቻት እንዲያደርግልን ነው። ላይክ እዚህ ጋር እኔ አሁን ወደ ቻናል ሊድና ከዚህ በፊት የሰራውትን ቢያሳያችሁ ክሎዝ ኦኬ ሶ እዚህ ጋር አርዲ ኤአይ ብዬ ለምሳሌ አስቀምጫለሁ። ክሎዝ ላድርግና አሁን ከዚህ በፊት የነበረውን ቻት ሶ ሃይ ብዬ ቢጀምር እዚህ ጋር አሁን ሰዎች ኤኒ አሲስታንስ መስሪያ ቤት ላይ ሲፈልጉ እዚህ ጋር ቲምስ ላይ ሄደው ሃይ ብሎ ይጽፋል። ስለዚህ እቺ አርዲን አስቀምጬ ሄሎ ሃው አይ ካን ሄልፕ ዩ ሼር ፖይንት ወይም ክላስ የሚለው ነገር ብጽፍ ስለ አርዲ ላንድ ላይ ያለው ኢንፎርሜሽን እንዲሰጥ ማለት ነው። ስለዚህ አሁን ቻት ጂፒቲ ጄነሪክ ነው ወይም እናንተ አንዳንዴ ሞዴል ሊሰሩት ይችላላችሁ ገብታችሁ የተለያዩ ሞዴሎችን ለእናንተ አንሰር የሚያደርግ ግን ከዛ ያለፈ ጄነሪክ ነው። ይሄ ግን እናንተ በሰጣችሁት ዳታ መሰረት ነው ለእናንተ ኢንፎርሜሽን የሚሰጠው ማለት ነው። ስለዚህ ይሄው እዚህ ጋር ኢንፎርሜሽን የሼር ፖይንት ክላስ ላይ ያለው ኮርሱ ይሄ ነው። ሶ እኔ አሁን አይቲ ፈልጋለሁ አይቲ ፕሮፌሽናል ማች የሚያደርገው ባይዛው ይፈልገው ያመጣል። ስለዚህ አይቲ ፕሮፌሽናል ለማለት የተወሰነ ታይፕ ሲያደርግ አቋርጫለሁ ግን የኔ ኤአይ ስም አርዲ ናት። ስለዚህ አርዲ የሚለው ነው። ስለዚህ አይቲ ጋር ሪሌትድ የሆነ ነገሮችን እዚህ ጋር ትሬኒንግ ኢንፎርሜሽን ይሰጣል። አይቲ ፕሮፌሽናል ዲፕሎማ ኮርስ ይሄ ነው ይሄን ኢንፎርሜሽን ይላል። ዲቴይሎችን ከዛ ሄዶ ከአርዲ ላንድ ዌብሳይት ዲቴይሉን ያመጣል። ካን ዩ ጊቭ ሚ ሊንክ ብዬ ቢጠይቅ የዚህን ብቻ ነው የአርዲ ላንድ እኔ የሰጠውትን የኛን ብቻ ነው እንጂ የሌላን ኮርስ ሄዶአይ የኛን ልክኛ ስኮፕን ዲፋይን አድርግ። ስለዚህ ለመስሪያ ቤት ይኸው እዚህ ጋር ኮርስ ሊንክ ሰጠኝ። ስለዚህ ኮርስ ሊንክ ቀጥታ ሄጄ የዚህን አይቲ ፕሮፌሽናል ዲፕሎማ የሚለው ሰማት እንትን አይልም ግን አመጣልኝ ማለት ነው። ስለዚህ እንደዚህ አይነት ለካምፓኒ ስፔሲፊክ አሁን የኛ አፕሊኬሽኖችን ምኑን ስንሰራ ለካምፓኒ ሊሚትድ ነው። ብዙ ጊዜ ሼር ፖይንት አሁን ሲታውቁት ሼር ፖይንት ልክ መጀመሪያ አካባቢ ሲታስቡ ምንድነው ፓብሊክ ፌስ የሚያደርግ ሳይት ይመስላችኋል አይደል? ሳይት ክሬት እናደርጋለን ስንል ግን በኋላ ሲታውቁት ለአንድ መስሪያ ቤት የሚያገለግል ነው። ስለዚህ ቻት ጂፒቲም የአንድ ካምፓኒ ኢንፎርሜሽን እዚህ ጋር ቲምስ ላይ እንደ ኤግዛምፕል ነው ያሳያችሁ እንጂ በኋላ የተለያየ ፕላትፎርም ላይክ ዌብሳይት ላይ ራሱ እንዴት ላውንች እንደምናደርግ ያንን ሁሉ እናያለን። ስለዚህ እዚህ ጋር ኮፓይለት ስቱዲዮ ላይ ነን ያለ ነው። ስለዚህ እዚህ ጋር ቀኝ በኩል ሲታዩት ክሬት የሚለው ኦፕሽን አለ። ኤጀንትስ የሚለው ለምሳሌ እዚህ ጋር ብንሄድ ከዚህ በፊት እኔ የሰራኋቸው ኤጀንቶች ካሉ እዚህ ጋር ኤጀንት ያሳየኛል። ከዛ ፍላውን መጠቀም ላይብሬሪ መጠቀም ከፈለኩኝ ላይብሬሪ አለ። ኦኬ ይሄ የተለያዩ ላይብሬሪዎች አሉና እነዚህ ጋር ኮኔክሽን መፍጠር ይችላል። ኦኬ ግን እዚህ ጋር ሲመጣ ሆም ላይ ሲመጣ ክሬት የምናደርጋቸው ኦፕሽኖችን ያሳዩናል። ቴምፕሌት ልክ ፓወር አፕ ሲሰሩ የነበረው አይነት ቴምፕሌት አሁንም እዚህ መጠቀም እንችላለን ቻት ጂፒቲ ወይም ኮፓይለት ክሬት ለማድረግ። ስለዚህ እዚህ ጋር ሲታዩት ኮስችን አንሰር ላይክ ፍሪኩዌንትሊ አስክድ ኮስችን አይነት ነገር እዚህ ጋር ከቮይስ ጋር ኢንተራክት ለማድረግ ስትፈልጉ ያሉ የተዘጋጁ ቴምፕሌቶችን እዚህ ጋር መጠቀም እንችላለን። እኛ ግን የራሳችን ብላንክ የሆነን መስራት እንችላለን ማለት ነው። ኦኬ ምን አይነት መስራት እንደምንፈልግ ለምሳሌ ሄልፕ ዴስክ ኮመንሊ ዩዝድ ለምሳሌ ሄልፕ ዴስክ አለ። ሄልፕ ዴስክ ካደረግን ሁሉ ነገር ኢንፎርሜሽን ይሰጠናል። እዚህ ጋር ኤክስፔንስ ትራኪንግ ኤችአር ኦንቦርዲንግ ምናምን ኢንፎርሜሽኖችን ብዙ ነገር ማድረግ እንችላለን። እዚህ ጋር ክሊክ ስናደርግ ኒው ኤጀንት ይለናል። ኦኬ ከስክራች የራሳችን ቡልድ ለማድረግ ኒው ብዬ መጀመር ይችላል ማለት ነው።
ኦኬ ስለዚህ ምንድነው ኢንፎርሜሽኖችን ለምሳሌ ቤዚክ ኢንፎርሜሽኖችን ማስገባት እንፈልጋለንና ምን አይነት ነው ስለዚህ ለምሳሌ የለታ ቴክኖሎጂ ኢንፎርሜሽን የሚሰጥ ወይም አርቲላንድ ኢንፎርሜሽን እንዴት እንደምንሰራ ያንን ለማሳየት ነው ኤኒቲንግ የትኛውም ዌብሳይት ኢንፎርሜሽን ሰዎች እንዲያገኙ ቻት እንዲያደርጉ ሞር ኢንፎርሜሽን ሪሌትድ ቱ ዌብሳይት ለስፔሲፊክ ዌብሳይት እንዲሆን እንፈልጋለንና ስለዚህ የኔ ሜሴጅ provide all information about rdland.com ብያለሁ ስለዚህ ለዚህ rdland.com ላይ አሶሺየት የተደረገው ነገሮችን እንደዚህ ኮንፊገር ማድረግ እንዲያደርግልን ማድረግ እንችላለን ሶ እዚህ ጋር ክሬት ሌቨል እና ኤጀንቱ ሴቲንግ ላይ እንሄዳለን ሴቲንግ ሄደን ሁሉም ኢንፎርሜሽን ሴት አፕ ማድረግ አለብን ማለት ነው ኦኬ ሶ እዚህ ጋር ነው በብዛት ታይማችን ስፔንት የምናደርገው ኮፓይለት ስንሰራ ትልቁ ነገር እዚህ ጋር ነው የምታዩት ማለት ነው ስለዚህ የመጀመሪያው ኦቨርቪው የኤጀንት ስም ትሰጣላችሁ ሁለተኛ ዲስክሪፕሽን ስለዚህ ኢንፎርሜሽን ስለ ቶፒክ ብዙ ነገር ዲስከስ የምናደርገው እዚህ ጋር ኦኬ ሁለተኛ ጋር ስንመጣ ናውሌጅ ቤዝ ስለ አርዲላንድ ኢንፎርሜሽን እኔ አሁን አርዲላንድ ነው ወሰድኩት እናንተ የራሳችሁን ካምፓኒ ስም መስጠት ትችላላችሁ ዌብሳይት ግን ብኖር ነው ሞር ቀለል የምለው ማለት ነው ይሄን ለመስራት ግን ዌብሳይት ብቻ ዲፔንድ አይደለም ናውሌጅ ቤዝ ማለት አሁን በፊት እኔ አይቲ ቴክኒሻን ሆኜ ሰርቻለሁና እዚህ ቬራይዘን ላይ በብዛት ምን ተጠቀሙ ምንድነው ናውሌጅ ቤዝ ላይ ነው ሁሉም ኢንፎርሜሽን እዚህ ናውሌጅ ቤዝ እናስቀምጣለን እኔ ጥያቄ ለምሳሌ አሁን ሰዎች ስልክ አልሰራም ቢል ምን እንደዚህ ቢል እንደ ኢንፎርሜሽን ሁሉን ከናውሌጅ ቤዝ ነው ትራይ የምናደርገው ስለዚህ ናውሌጅ ቤዝ ነው የሚባለው ኖት ነው ማለት ነው አጠር ያለ ኖት ስለዚህ ናውሌጅ ቤዝ እዚህ ጋር ክሬት እናደር ብዙ አይነት አማራጮች አሉ የራሳችን ዶክመንት አፕሎድ ማድረግ እንችላለን ለምሳሌ የካምፓኒ ዶክመንት ካለ በወርድ በፒዲኤፍ የተለያየ ፋይሎችን ሳፖርት የሚያደርገው እዚህ ጋር ለርን ላይ ማየት ትችላላችሁ ከዋን ድራይቭ አፕሎድ ማድረግ እንችላለን ዌብሳይት መስጠት እንችላለን ሼርፖይንት ሳይት መስጠት እንችላለን አጀር ኤአይ ዳታቨርስ ኢንፎርሜሽን መስጠት እንችላለን ሌላ ደግሞ ሰርቪሶችንም መጠቀም እንችላለን ሴልስፎርስ ሰርቪስ ነው ምናም ሰርድ ፓርት ቱሎች እነዚህን መጠቀም እንችላለን ስለዚህ ይሄ ናውሌጅ ቤዝ ነው እዚህ ጋር ስትመጡ ቶፒኮችን ላይክ ይሄ ቶፒክ ከመጀመሪያ ከቻት ባት ፓወር ቨርቹዋል ኤጀንት የሚባለውን ከምንሰራው ኮንሰፕት ጋር ኦልሞስት the same ነው ግን እዚህ ያሉት ነገሮችን የሲስተም ቻት እዚህ ጋር ሲስተም የሚለው 9 አለ ባይ ዲፎልት ደግሞ ክሬት ሲታደርጉ ጀነሬት የሚደረጉት አሉ እነዚህንም እናያለን ከዛ በኋላ እዚህ ጋር ስንመጣ አክሽኖችን ክሬት እናደርጋለን ላይክ ሞር ፓወርፉል የምናደርጋቸው እዚህ ጋር አክቲቪቲዎችን የተጠቀምናቸው ኢንሳይት ላይክ ሞር ኢምፕሩቭ ለማድረግ ኢሹን ዲቴክት ለማድረግ ኢንሳይት ከዛ በኋላ እዚህ ጋር ስናይ የት ነው የኛን ቻት ባት እየሰራ ነው ፐብሊሽ የምናደርገው የሚለው ነው የምናየው ማለት ነው በአጠቃላይ ፋይናል ስለዚህ ፐብሊሽ የምናደርግበት ቻናል ለምሳሌ ማይክሮሶፍት ቲም አንደኛ ነው ወደ ሼርፖይንት መላክ እንችላለን ዌብሳይት ላይ ዌብ አፕ ላይ ኢንተግሬት ማድረግ እንችላለን ወደ ቴሌግራም ኢንተግሬት ስላክ ስካይፒ ባይዛይ ስካይፒ አሁን ኦሬዲ ከማርኬት ወጥቷል ሁሉም ማይክሮሶፍት ኦሬዲ ስካይፒን ክሎዝ እያደረገ ነው ብቻ ወደዚህ ቻናሎች ዲስትሪቢዩት ማድረግ እንችላለን ማለት ነው እኛ አሁን በዋናነት እንዴት ወደ ቲም ፐብሊሽ እንደምናደርግ እንዴት ወደ ዌብሳይት አኖኒመስ ዩዘር እንድትጠቀም ማድረግ እንደምንችል ያንን ፓርት ነው በዋናነት የምናየው ማለት ነው ስለዚህ ወደ ኦቨርቪው ፓርት ልመለስና እዚህ ጋር የኤጀንት የሚለው ላይ ኤጀንት ስም ለምሳሌ መስጠት ይችላል ስለዚህ ምን ልበል ask rd ስለዚህ ይሄን ስም ask rd ብዬ ላስገባና ከዛ ደግሞ የዚህ አይከን ኤኒ አይከን ሳፖርቲንግ አይከን መስጠት ይችላል ስለዚህ አይከን የአርዲን የፒክቸሮችን የተለያየ ነገሮችን መስጠት ይችላላችሁ ኤአይ ያኔ ልክ ሰዎች ቻት ላይ ለምሳሌ ስትገቡ የምታዩት ነገር አይነት ታያላችሁ ማለት ነው ስለዚህ አርዲላንድ አሁን እዚህ ጋር አርዲላንድ ሆም ፔጅ ላይ ስመጣ ቻት ላይ እዚህ ጋር ያው
ሰላም ከዛ በኋላ ልክ ኮንቨርሴሽን ላይ ስትገቡ ወደ ውስጥ የሰውን ፎቶ ታያላችሁ እንደዚህ አይነት የቻት ጂፒቲ ሪፕሬዘንታቲቭ ሰውን የሚመስል ነገር ለማየት ስትፈልጉ እዚህ ጋር ትሰጣላችሁ ማለት ነው ስለዚህ ከዛ ዲስክሪፕሽን በቀላሉ መጻፍ ይችላል when user ask you about Ardiland please provide all info about Ardiland okay ከዛ አዲሽናል ኢንስትራክሽን ለምሳሌ መስጠት ይችላልላችሁ ለምሳሌ ሰዎች እንደዚህ አይነት ከጠየቁ የማይሆን ከጠየቁ ስኪፕ አድርጉ እንደዚህ አይነት ተጨማሪ ኢንስትራክሽኖችንም መስጠት ይችላልላችሁ ማለት ነው ሌላኛው በጣም ኢምፖርታንት ፓርት እዚህ ጋር የምታደርጉት ቶፒክ ነው ስለዚህ ስለ ቶፒክ እዚህ ጋር ማየት እንችላለን ሞር ቶፒክ ጋር ገባውኝና እዚህ ጋር ስታዩት የመጀመሪያው ግሪቲንግ ስለዚህ ይሄን ቶፒክ መቀየር ትችላላችሁ ክሊክ ታረጋላችሁ እሱ ላይ አላው ሊበል ከዛ እዚህ ጋር ይሄንን ለምሳሌ ልክ ግሪቲንግ መጀመሪያ ሲመጣ this tool can handle queries like good afternoon ስለዚህ ኤጀንት ስለዚህ hello how I can help you ስለዚህ እዚህ ጋር እናንተ ኢንፎርሜሽን አዲሽናል መስጠት ትችላላችሁ ኤዲት ማድረግ ትችላላችሁ ማለት ነው hello my name is Salam or ask Ardi okay hello Lachu my name is Ardi okay how I can help you today የሚለው ጥያቄ ለምሳሌ ከዛ በኋላ ሰዎች ግሪቲንግ ስለሆነ ላይክ እንደ ቤዚክ ኢንፎርሜሽን ሴቭ ማድረግ ትችላላችሁ ማለት ትንሽ ሞዲፋይ ታደርጋላችሁ ይሄን ግሪቲንግ ላይክ በኋላ የራሳችሁ ቶፒክ ክሬት ስለምታደርጉ ትንሽ ነገር ስለ ሴቭ ሊበልና ኦኬ ሶ ኪወርድ ቶፒክ ኦኬ ይሄ ግሪቲንግ ነው ከዛ ጉድባይ ፋይናሊ ሰዎች ለምሳሌ ጉድባይ አይነት ኪወርድ እንደዚህ ፋይናላይዝ ሲያደርጉ የሚመጣው ቶፒኮች ምንድናቸው የሚል ነገሮችን እዚህ ጋር ታያላችሁ ማለት ነው የተዘጋጁ ቶፒኮችን ሶ እዚህ ጋር this store ይልና እዚህ ጋር ምንድነው ሰዎች እዚህ ጋር መልሱታል end conversation like any end conversation ካነሱ እዚህ ጋር ያለውን ኢንፎርሜሽኖችን ሜሴጆችን ጽፈን go ahead I'm listening እንደዚህ አይነት ነገሮችን ሞዲፋይ ማድረግ ትችላላችሁ ግን ይሄን ሞር ሞዲፋይ አታደርጉ ሞዲፋይ የምታደርጉት ሲስተም ይሄንን ካስተሞችን ባይ ዲፎልት ቢሆንም ችግር የለም ትንሽ ሞዲፋይ ማድረግ ትችላላችሁ ግን ሲስተም ሞዲፋይ ማድረግ ግዴታ ነው ፐብሊሽ ከማድረጋችሁ በፊት ሲስተም ላይ አሁን 9 አለ ባይ ዲፎልት ሌላ ከዚህ በላይም ሊሆን ይችላል ዋናው ነገር ሰዎች እስካሌሽን ለምሳሌ አሁን እዚህ ጋር ኤኒ ጥያቄ ለምሳሌ I need አዱኛ or site yedina this could okay so let me say can you please escalate this conversation to agent የሚለው ለምሳሌ ኪወርድ ብናነሳ escalate ማለት ምንድነው ቲኬት ላይ ወይም ኮንቨርሴሽን ላይ ምን ማለት ነው escalation የሚመለከተው ሰው ማስተላለፍ exactly ስለዚህ ቲኬቲንግ ሲስተም ላይ escalation ስለዚህ ሰዎች እንደዚህ ሊጠይቁ ይችላሉ can you please escalate this conversation to agent ከዛ escalating to the representative is not currently configured for this agent ይላል ለምን ኮንፊገር አልተደረገም ማለት ነው ስለዚህ እንዴት እናድርግ ወደዚህ እንምጣና ሲስተም የሚለው ጋር እንመጣለን ከዛ እዚህ ጋር ይታያችኋል escalate የሚል አለ ሶ እዚህ ጋር ነው የሚታዩት ማለት ነው እዚህ ጋር ስታዩት ምንድነው ማለት escalating to representatives not currently configured for this agent however ይላል ይቀጥላል አይደል ኦኬ ስለዚህ እዚህ ጋር ኢንፎርሜሽን መጠየቅ እንችላለን ማለት ነው መጨረሻ ላይ ልክ ሰዎች አሁን ይሄንን escalation ጥያቄ ሲያነሱ እኛ መጠየቅ ያለብን ኦኬ thank you for
requesting to connect human representative or supporting representative ብዬ ከዛ ከታች በኩል እንደገና ትንሽ ጥያቄ መጠየቅ ይችላል። ኦኬ ስለዚህ ሪፕሬዘንታቲቭ የሚፈልግ ከሆነ ቻት ማድረግ የሚፈልግ ከሆነ can you please leave your contact information የሚለው ኮንታክት ኢንፎርሜሽን ጠይቃለን። ከዛ ይሄ አሁን ሜሴጅ ነውና ስለዚህ ይሄን ኢንፎርሜሽን እንደውም እንደ ጥያቄ ማድረግ እንችላለን። ስለዚህ ይሄንን ሲጠይቅ ይሄ ሜሴጅ ዲስፕሌይ ካደረግን በኋላ እንጠይቃለን ማለት ነው። ጥያቄም ማድረግ እንችላለን። ሶ እንደ እዚህ ጋር ኮስችን ሞር ኮስችን ስል አስክ ኮስችን ይላል። ስለዚህ ኮስችን ላይ ምን ልበል እዚህ ጋር can you please provide your contact information የሚለውን እናስቀምጣለን ማለት ነው። ስለዚህ ሰዎቹ እዚህ ጋር መልስ ለመስጠት የሚፈልጉ ነገር ለምሳሌ እዚህ ጋር ኦፕሽን from the list variable user interest respond ኦኬ ኤጅ ሲቲ ምናምን የሚል ነገር አለ። ስለዚህ እዚህ ጋር ኢንፎርሜሽኖችን መጠየቅ እንችላለን ማለት ነው። አንሰሩ ምን አይነት አንሰር ነው የሚጠይቀው? ስለዚህ ኢሜል ኦኬ ሰዎች እንዲያስገቡ ኦኬ ሌላ ነገር ለምሳሌ ካስተም ከሆነ ካስተም ማድረግ እንችላለን። ስለዚህ ያንን ነገር ወይም ኢሜል ወይም ፎን ነምበር እንዲያስቀምጥ መጠየቅ እንችላለን ማለት ነው። ኦኬ ሰዎች ኢሜል ፕሮቫይድ የሚያደርጉት ከሆነ ወደ ኔክስት መሄድ እንችላለን። ኦኬ ሌላ ነገር ደግሞ እዚህ ጋር ሰዎች ኮንታክት ይሄን ኢንፎርሜሽን ከሰጡ በኋላ እዚች ጋር thank you for contacting can you provide the information ብለን ከዛ አዲሽናል ኢንፎርሜሽኖችን መጠየቅ እንችላለን ማለት ነው። instead of this ለምሳሌ ምን አይነት ጥያቄ እንጠይቅ? ለምሳሌ can we call or chat email you የሚል ጥያቄ መጠየቅ እንችላለን። ኮል እናርግ ወይስ ቻት እናርግ? ስለዚህ ሁለት መልስ መቀበል እንችላለን ማለት ነው ኮንዲሽን አስገብተን። ኦኬ ስለዚህ ይሄንን ዲሊት ለምሳሌ ማለት እንችላለን። ከዛ እዚህ ጋር ምን እንበል እዚህ ጋር ኮንዲሽን አድ ኩዌስችን አድ ኮንዲሽን የሚል አለ። ስለዚህ ኮንዲሽን ኦኬ ሶ ቫሪያብል እዚህ ጋር ዲፋይን እናደርጋለን እዚህ ኮንዲሽን ውስጥ ኦኬ ሶ ከላይ በኩል ለምሳሌ አሁን ቅድም ከመጣው ኢንተርቪው ምናልባት ሜሴጆችን እዚህ ጋር ትንሽ ኤክስፓንድ እናርግና አስክ ኩዌስችን ብለን ከዛ ሰዎች መልስ እንዲሰጡ ማድረግ እንችላለን። ሶ ፕሊዝ select one ብለን እዚህ ጋር ማልቲፕል ቾይስ ነው። አንደኛው ኮል ለምሳሌ ኮል ካለ answer please call me okay please email me የሚል እናስቀምጣለን ማለት ነው። ላይክ ፓወር አውቶሜሽን ላይ እንደምትጠቀሙት ነው ሁሉም ነገር። ስለዚህ እዚህ ጋር ምንድነው የምናደርገው? ሴሌክት ቫሪያብል እናደርግና እዚህ ጋር ቶፒክ ቾይስ ላይ ይሄ ቾይስ ኢኳል ቱ እዚህ ጋር ስትመጡ ይሄ ቾይስ ምንድነው? ዲሰሌክት ዋን ኦኬ ኮንዲሽን ላይ ቾይስ ቫሪያብል እዚህ ጋር ኦኬ እዚህ ጋር ሾው ዲቴይል ኦኬ ኢኳል ቱ
ኦኬ ኮል ሚ ከሆነ ከዚህ የሚወጣው ቫሪያብል ኮል ሚ ከሆነ በዚህ እንዲሄድ ወይ ኤኒቲንግ ለምሳሌ ቱ ኮል ዲስ ይሄንን ለማድረግ ይሄን የሚለው ሜሴጅ ታስቀምጣላችሁ እዚህ ጋር ክሊክ ታደርጉና አዲሽናል ብራንች ለምሳሌ መጨመር ከሆነ አድ ኮንዲሽን ትላላችሁ አዲሽናል እዚህ ጋር ይጨምራል ስለዚህ ከዚህ የሚመጣው ቫሪያብል ስም ምናምን እዚህ ጋር var1 ይላል አይደል የሱን ስም መሰየም ትችላላችሁ ይሄ ኢኳል ቱ ደግሞ ፕሊዝ ኢሜል ሚ ከሆነ እዚህ ጋር ምን ታደርጋላችሁ ማለት ነው ኢንፎርሜሽን ኢሜል ተቀብላችሁ ይቀጥላል ልክ ፎርሙላ ስለዚህ ከዚህ ኖ ከሆነስ ይሄን ሁሉ ሰው ካልመረጠ ሪተርን እንዲያደርግ ኢቭን ከዚህ ፖይንት ጀምራችሁ ወደዚህ እንደዚህ ተተሄዳችሁ ወዴት ነው መሄድ ያለባችሁ ልክ አሁን ለምሳሌ ከዚህ በኋላስ ልክ ሌላው ጥያቄ ለምሳሌ አንደኛ ላይ ቶፕ ላይ ሲታዩት still need escalation ምናምን የሚል ጥያቄ ካለ እዚህ ጋር ወደ ላይ ወታች ትሄዱና advanced ወይም እዚህ ጋር ቶፒክ ማኔጅመንት የሚላል go to እዚህ ጋር go to the current topic እዚህ ጋር go to the step ወደ ላይ እንዴት ከፈለጋችሁ ወደ ላይ መላክ ትችላላችሁ ማለት ነው ከላይ ስታርት እንዲያደርግ ስለዚህ ይሄ አሁን escalation አንድ የescalation ቶፒክ ኤዲት እናደርጋለን ማለት ነው ሌላ አዲሽናል መስጠት እንችላለን ስለዚህ አሁን እኔ እዚህ ጋር የቅድሙን escalate የሚለውን መጠየቅ ይችላል እስቲ አሁን ሴቭ አድርጌያለሁ escalate ቅድም እንደነበረው ነው አሁን ወይስ ኢምፕሩቭመንት አለ የሚለው ማየት ይችላልላችሁ ማለት ነው አያችሁ አሁን እኔ ምን አልኩኝ escalate thank you for requesting to contact supporting representative እኔ እንደጻፍኩኝ ነው እዛ so can we call or email የሚለው please select one ይላል አይደል እዚህ ጋር ኮል አሁን ምንም ነገር አልጻፍኩም ለኮል or please email me ስለዚህ አንደኛው መልስ ሲሰጥ ከዛ ምን ያደርጋል ማለት ነው የሚቀጥለው ወደ next step ይሄዳል እዚህ ጋር አሳያችኋል የቱ ጋር እየደረሰ እንደሆነ አሁን currently እዚህ ጋር ነው ያለው ስለዚህ ምንም ነገር አላስቀመጥኩም ስለዚህ ይሄ currently በዚህ ይቆም እናንተ መቀጠል ትችላላችሁ so topic ጋር ሄድኩኝ so topic ጋር ሲሄድ ሲስተም ላይ ያለው ሌላ ማኔጅ ማድረግ የምትችሉት ነገር ምንድነው እዚህ ጋር ኤረር ሃንድል ሃፕን ቢያደርግ ልክ እንዳሁኑ እያንዳንዱ ፓርት ኮንቨርሴሽን ኢንድ ኮንቨርሴሽን መጨረሻ ላይ ለምሳሌ ሲያልቅ ባይ ዲፎልት ያለው ኮንቨርሴሽኑ ማየት ይችላልላችሁ እዚህ ጋር እናንተ ግን at the final እዚህ ጋር thank you for contacting Ardilan Institute of Technology if you have any question please reach out to our representative either phone number or email address ብላችሁ ማስገባት ይችላልላችሁ ማለት ነው contact so next even ከዚህ በኋላ like conversations for more information if you need to visit our website ብላችሁ ከዛ በኋላ የዌብሳይት ወይ አዲሽናል ኢንፎርሜሽኖች ሰዎቹን ባክ ሊንክ ማለት እሱ ባክ ሊንክ ማለት ልክ ሰዎቹን ከአንድ ሊንክ ወደ ሌላ ሊንክ ያዞራችሁ ማዋል ማለት ባክ ሊንክ more information like ሰዎች ኢንተራክሽን ሲቀንስ ቶሎ የካምፓኒ ዌብሳይት ወይ ኢንፎርሜሽን ቶሎ የሰውን ሪፕሬዘንታቲቭ ይፈልጋል ስለዚህ more attractive ማድረግ ትችላላችሁ ማለት ነው ቶፒክ ላይ ኦኬ ስለዚህ አዲሽናል ቶፒክ አሁን ይሄ currently ያለው ሲስተም ቶፒክ እና current ቶፒክ ያለው ነው ስለዚህ አዲሽናል ቶፒክ መስራት ከፈለኩኝ እዚህ ጋር blank talk from description of copilot ብዬ ማስገባት ይችላል እስቲ blank ዝም ብሎ copilot ያው እናንተ ተጠቀማላችሁ ከዚህ ብላንኩን ክሬት ላድርግ so ይሄንን ስም ልበል ኦኬ ይሄንን by default ይቀመጥ ይሄንን trigger option ምንድነው ሰዎች ለምሳሌ ዲስክሪፕሽኑን ቶፒክ ላይ ለምሳሌ describe what the topic does የሚለው ነገር እዚህ ጋር so እዚህ ጋር ሲመጣ ደግሞ in define ከምናደርግ ስለዚህ ቶፒኮችን እዚህ ጋር ለምሳሌ any description topic ምን እንደሚሰራ ለምሳሌ አሁን ከዚህ ጋር ለምሳሌ training finance and ምንድነው customer support የሚል ቶፒክ ላይ ለመስራት ነው የምንፈልገው ነው ስለዚህ እዚህ ጋር ጥያቄዎችን መጠየቅ እንችላለን ኦኬ ask question እዚህ ጋር መጀመሪያ ልክ በዚህ ቶፒክ ላይ ሲመጣ thank you for
contacting we are here to help you የሚል ኢንፎርሜሽን እንሰጥና ከዛ በኋላ እዚህ ጋር ያለው አንዳንድ ኢንፎርሜሽኖችን እየሰጠን ልክ የቅድሙ አይነት ቶፒኮችን ክሬት እያደረግን መሄድ እንችላለን እንደዚህ እያለ ኢቭን ሌላ ነገር ምንድነው ልክ እንደ ፓወር አውቶሜት እዚህ ጋር ይታያችኋል ቫሪያብል መጠቀም እንችላለን ላይክ ቫሪያብል ሴት ቫሪያብል ማድረግ እንችላለን የተለያየ ነገሮችን እዚህ ጋር አስክ አዳፕቲቭ ካርድ ምናምን ብዙ ነገሮችን መጠቀም እንችላለን ማለት ይሄ በጣም ጥሩ ነው ግን የዚህ ድራውባክ ምንድነው ላይክ ፊድ ያደረግነው ዳታ ብቻ ነው የሚሰራው ኦኬ ኤኒዌይ ግን አሁን ያለው ነገር ቤዚክ ኢንፎርሜሽን ሶ ቶፒኩ ምንድነው ምለው ሶ ፋይናንስ ኢንፎ ብዬ መስጠት ይችላል ከዛ ልክ ቅድም እንደሰራ ነው የፋይናንስ ኢንፎርሜሽን እያል ይቀጥላል ማለት ነው ሴቭ ያደረገ ነው ኦኬ ሶ ወደ አድቫንስድ ከመሄዳችን በፊት ግን ኤኒዌይ የኛን አስክ ኤአይ የሚለው እንዴት ፐብሊሽ እናደርጋለን ነው ሌላው ግን አሁን እዚህ ጋር የምታዩት ነገሮች ሁሉም ነገሮችን ላይክ እዚህ ጋር ማልቲፕል ቾይስ ምን እናስገባለን የሚለው ነገሮችን ቀስ ያደርጋችሁ ፕላን ታደርጋላችሁና እንዴት አድርገን ነው ፐብሊሽ የምናደርገው የሚለው ነገር እዚህ ጋር ማየት እንችላለን እንግዲህ ይሄን ነገር ቶፒክ ከሰራን ኪወርድ ከሰራን እዚህ ጋር ቴስት አድርገን የኛ ቻት ጂፒቲ አትሊስት ቤዚክ ነገሮችን ሪስፖንድ ካደረገ አይተናል ማለት ነው በጣም ጥሩ ነው ስለዚህ ኔክስት ምን ማድረግ አለብን እዚህ ጋር ቻናልስ ላይ እንሄድና የመጀመሪያው እዚህ ጋር የማይክሮሶፍት ቲምስ ላይ ፐብሊሽ እናደርጋለን ማለት ነው ማይክሮሶፍት ቲምስ መርጣለሁ ኦኬ ከዛ በኋላ ቻት ኢንፎርሜሽን እዚህ ጋር ቻት ኤጀንት ኢንፎርሜሽን ይሄ ነው ኦኬ አድ ቱ ቻናል yes publish ላለው ማለት ነው okay so okay validation failed ይላል ለምንድነው መሰላችሁ እዚህ ጋር አሁን ቶፒክ አንድ ቶፒክ አሁን ሪሰንት የሰራ ነው ቶፒክ ምንድነው ፋይናንስ ቶፒክ የሚለው ኢረር አለበት ምንድነው የሆነ ያስገባነው ቫልዩ ገና ዲፋይን አላደረግንም በኋላ እንመለሳለን ምናልባት ዲሊት ላድርግና ኦኬ አሁን ፐብሊሽ እንበል ኦኬ ቻናል ቲምስ ላይ ማልቲፕል ቾይስ መርጠን ዳታ ገና አላስገባንም ለዛ ነው okay so let me refresh ኦኬ ግሪቲንግ ምናምን ቤዚክ ኢንፎርሜሽኖች እዚህ ጋር አለ ኔም ሜሴጅ ናውሌጅ ፌዝ በኋላ እናስገባለን አክሽን ትሪገር ቶፒኮች ለምሳሌ አሁን ትሪገር ፖይንቶችን እዚህ ጋር ማስገባት እንችላለን አዲሽናል ይቆይ ግን አሁን ፐብሊሽ እናድርገው እንዲሁ ፐብሊሽ ኦኬ ስለዚህ ፐብሊሽድ ነው ቻናል ላይ ፐብሊሽ እናድርገው እስቲ ቻናል ኦኬ
ghosting. Okay. ለጊዜው እዚህ ከኢንፎርሜሽን አይከኖች ሲቲዝም ኦኬ ሶ አሁን ቅድም በመሃል እንትን ያደረገች ሲ ዲቴይል ሶ ሪሙቭ ልበልና እንደገና ፓብሊሽ ላደርግ ምክንያቱም ቀጥታ ከምንሄድ ሲምፕለስት ፋዙን ላሳያችሁ ነበር እስቲ እንደገና ፓብሊሽ እናድርግ ቲምስ አድ ቱ ቻናል እዛ ሊንኩን ይሰጠናል ሊንክ ለማግኘት ኦኬ see in teams ኦኬ ሶ እዚህ ጋር ስመጣ ኮፒ ሊንክ የምላለ እቺን ሊንክ ኮፒ አደረኩኝ የፓብሊሽ የተደረገበትን ከዛ ወደ ማይክሮሶፍት ልሂድና ቲምስ ጋር ልሂድ ፕሊዝ ኦኬ ከዛ ቲምስ ጋር ልሂድ እዛው the same tenant መሆን አለበት open the app okay teams oh ይረድላ still let me go to another tenant የኛ ቴናንት ላይ ልሂድና እዚህ ቴናንት ላይ የተሰራው ጋር ልቀጥል ኦኬ ኦፊስ ኦኬ ኮፓይለት ስቱዲዮ ላይ ልሂድና ያኛው ቲምስ ላይ ኢሚዲየት ላይ አልከፍታለኝ የተለያየ ቴናንት ስላለኝ ችግር የለም አክቹሊ ኦኬ ሶ let me create one እዚህ ጋር ኤጀንት አንዱን ሌላ እንጨምርና ክሬት እናርገው ከዚህ ጋር ኒው ኤጀንት ሊበል ይቅርታ አዱኛ ሪከርድ እየሆነ ነው አዎ እየሆነ ነው የቅድሙ እዛ ጋር ቲምስ አልከፍት ስላለኝ ነው ወደዚህ ሌላ ቴናንት መጣች ኦኬ እዚህ ጋር መጣውና ክሬት ማድረግ ነው ሶ ሲምፕል ነው ስቴፖቹ ኦኬ ስለዚህ የኤጀንት ኔም ሎዲንግ እያደረገ ነው ቤዚክ ነገሮችን ይሰራል አንድ ያለውን የዲፎልት ቫልዩን ጉድባይ ሃይ ሰላም የሚለው ነገሮችን እዚህ ጋር ዌልካም ግሪቲንግ ላይ ሰላም ምናምን እነዚህ ቶፒኮችን እንዴት እንደምናስተካክል አይተናል ኦኬ እዚህ ጋር ኤጀንት ኔም ለምሳሌ ሰላም አርዲ የሚል ስም ሰጥቻለሁ ኦኬ እነዚህ አይኮኖችን ሁሉ መቀየር ይችላል እስቲ ፓብሊሽ ላድርገው
Okay, publish. Okay, ጥያቄ ያላችሁ በመሃል ጥያቄ? ኦኬ ፐብሊሽድ ነው። ቻናል ጋር እንሄድና አሁን ማይክሮሶፍት ቲምስ ላይ እንሄዳለን። ሰላም አርዲ የሚል ነው የኛ። ስለዚህ እዚህ ቻናል ላይ አዳርግልኝ ነው የምለው ወደ ቲምስ ላይ። ኦኬ አዳረገልኝ። እዚህ ጋር አቬይላብል ኦፕሽን የሚል ላይ ክሊክ እናደርግና ኮፒ እናደርጋለን። ይሄ ሊንክ ኮፒ ተደርጓል። ስለዚህ እኔ ቀጥታ ወደ እኛ ቲምስ ላይ መጥቼ የትኛው ቻናል ላይ ነው ላውንች ማድረግ የምፈልገው? ምናልባት ኦል ባች አሁን ከረንትሊ እናንተ ያላችሁበት ላይ አድ ለማድረግ ፈልጌያለሁ። ስለዚህ ምንድነው በቀላሉ እዚህ ጋር ስታርት ፖስት የሚለው ላይ ትሄዱና እዚህ ጋር የአሁኑ ሊንክ እዚህ ጋር ፖስት አደርጋላችሁ። መጀመሪያ ጊዜ ላውንች ለማድረግ ላይክ ሌላው ስቴፖች ሄዳችሁ አፕሊኬሽኑን በአፕ ስቶር ላይ ወይም አፕ ካታሎግ ላይ አዳርጋችሁ ቲምስ ላይ ሄዳችሁ ሬጂስተር አድርጋችሁ ምናምን ብዙ ስቴፖች ነው። ሶሪ እዚህ ጋር ታይትል ላይ ሰላም አርዲ የሚል ቻት ጂፒቲ ነው። ሜሴጁን እዚህ ጋር አስቀምጣለሁ። ኦኬ ሰላም አርዲ የሚለው እዚህ ጋር ፖስት ተደርጓል። ስለዚህ ፖስት ካረጋችሁ በኋላ እዚህ የፈለጋችሁ ቻናል ላይ ይሄ ጽሁፍ አለ። አንድ ይሄንን ክሊክ ስታደርጉ ራሱ ኢንስታል እንድታደርጉ ይጠይቃችኋል። ሁሌ ክሊክ ሲያደርግ ይሄ ወደ ቲም ወደዚህ አድ እየተደረገ ነው ይላል። ስለዚህ ምን ታደርጋላችሁ? አድ ነው። አድ እያደረገ ነው። ኦኬ ሰክሰስፉል ይላል። አሁን አያችሁ ሰዎች ሲጠይቁ ኤኒቲንግ ከዚህ ነው አሁን ቻት የሚያደርገው ማለት ነው። ሃይ ከቅድም የሰራ ነው ያው ራሱ ነው ማለት ነው የሚሰራው። ኦኬ ስለዚህ ይሄው አንዴ ፓብሊሽ አደረግን። እዚህ ፓብሊሽ አድርገናል ማለት ነው የኛ ፕላትፎርም። ሁለተኛ መንገድ እዚህ ጋር ዳውንሎድ ምናምን ማድረግ እንችላለን። እሱ አያስፈልግም። ሌላኛው ኦፕሽን አሁን ይሄ ቲምስ ላይ ፓብሊሽ ስናደርግ ኢንተርናል ዩዝ ኦንሊ ነው። ኦኬ ሌላው ግን አሁን ዌብሳይት ላይ ላውንች ለማድረግ እናስባለን። ግን ዌብሳይት ላይ አኖኒመስ ዩዘር ኤኒ ዩዘር መጥቶ አሁን ሬጂስተር ያላረገ ዩዘር የእናንተ ካምፓኒ ላይ እንዲጠቀም የምትፈልጉት ከሆነ መጀመሪያ ሰላም አርዲ የሚል ቻትባቱን ፐርሚሽኑን መቀየር አለባችሁ። ምክንያቱም ባይ ዲፎልት የዚህ ፐርሚሽን ኦርጋናይዜሽን ሌቭል ብቻ ላይ ሊሚት ተደርጓል ማለት ነው። ስለዚህ ለአኖኒመስ ዩዘር ሴቲንግ ላይ እዚህ ጋር እንገባለን። ኦኬ ሴቲንግ ላይ ስንገባ እዚህ ጋር ሴኩሪቲ የሚል አለ። አያችሁ ሴኩሪቲ ላይ ክሊክ እናደርጋለን። ከዛ እዚህ ጋር አውተንቲኬሽን የሚል አለ። አውተንቲኬሽን አሁን ቬሪፋይ ዩዘር በቻት በዚህ በማይክሮሶፍት እዚህ ጋር እንዲሰራ ነው የፈለግነው። ኦኬ ስለዚህ እዚህ ጋር አሁን ይሄንን ምንድነው ቱ ሰለግ ነው አውተንቲኬሽን or manual turn off Microsoft 365 ኦኬ ኦኬ ይሄንን አሁን ተርን ኦፍ ማድረግ አለብን ማለት ነው። ያ ከዛ ጋር ተያይዞ ስለመጣ ሪሙቭ ላድርግ ዲስኮኔክት ያሁን ኦሬዲ አይታችኋል ቲምስ ላይ እንዴት እንደሆነ። ኦኬ ስለዚህ ፐብሊክ ፌስ የሚያደርገውን ለማድረግ እስቲ ወደ ኋላ እንመለስና ሴቲንግ ኦኬ ሴኩሪቲ አውተንቲኬሽን refresh
ኦኬ some reason ስለዚህ የኛ ኤጀንትስ ምንድነው ይሄ ነው ሰላም አዲ እስቲ ሴቲንግ ላይ እንድና ሴኩሪቲ ላይ መቀየር አለብን አውተንቲኬሽን አሁን ይሄ ማይክሮሶፍት አውተንቲኬሽን ከሆነ አይሰራም ስለዚህ ፐብሊሽ ሳታረጉ አንዳንድ ማድረግ ትችላላችሁ አሁን እኔ ሌላ የሰራዋቸው እዚህ ጋር ማሳየት ይችላል ይሄን አርዲ የምለው ክሬት አድርጋለሁና ሴቲንግ ላይ ስታዩት ሴኩሪቲ አውተንቲኬሽን ይታያችኋል እዚህ ጋር ኖ አውተንቲኬሽን ነው ስለዚህ ያንን ስዊች ማድረግ ያስፈልጋቸዋል ማለት ነው አሁን ወደዚህ እኔ እንደዚህ ቢያደርግ እዚህ ጋር ማይክሮሶፍት አውተንቲኬሽን ቢያደርግ ለሰዎች ቪዚብል አይደለም አንድ አውተንቲኬሽኑን ግን እዚህ ጋር ኖ አውተንቲኬሽን የሚለው ላይ ካደረጋችሁ በኋላ የናንተን ቻናሉን ሄዳችሁ እዚህ ጋር ቻናል ኦኬ ቻናል አንዳንድ ኤሪያ ያሳያችኋል ስለዚህ ቻናል ላይ ትሄዱና እዚች ጋር ዴሞ ዌብሳይት የሚለው ሲስተሙ ይሰጣችኋል ኦኬ ይሄንን ኮፒ ታደርጋላችሁ ሼር ዲስ ዌብሳይት ኢቭን ይሄንን ኮፒ ካደረጋችሁ በኋላ ኖ አውተንቲኬሽን ከሆነ እዚህ ጋር መታችሁ ኢንኮግኒቶ ላይ ፔስት ቢታረጉ ይመጣል ማለት ነው ከዚህ ቻት ማድረግ ይቻላል so hi አልኩኝ so ardilan or course ለምሳሌ ብል ስለ ኮርሱ ምናምን በኋላ ስለ ጀነሬቲቭ ኤአይ እናያለን ኦኬ ግን anyway የምትጠይቁት ነገር ሁሉ እዚህ ጋር አኖማስ አሁን ይሄንን ለእናንተ ሼር ቢያደርግ ይሰራል ማለት ነው ኢንፎርሜሽን ግን ያኔ ይሄንን ኢንፎርሜሽን እዚህ ጋር ይታያችኋል ሰዎች ቶክ የሚያደርጉ ስለዚህ አንዳንድ ኢንፎርሜሽኖችን ታስገባላችሁ ማለት ነው እዚህ ጋር ይታያችኋል ሄሎ ሳይ ስታርት ኦቨር ምናምን አዲሽናል ኢንፎርሜሽኖች ኮማንዶችን ማስገባት ይችላልላችሁ ዌብሳይት ሌላ እዚህ ጋር ቴሌግራም ላይ ፐብሊሽ ማድረግ ብትፈልጉ ይሄንን ኮድ ወስዳችሁ ለቴሌግራም ዴቨሎፐር መስጠት አለባችሁ ወይም ሲስተም ላይ ሄዳችሁ በቴሌግራም በኩል ላይ ኢንስትራክሽን አለ ስለዚህ ይሄን ስታስገቡ ኮድ ላይ ቴሌግራም ላይ ፌስቡክ ላይ ኢንተግሬት ሊደረግ ይችላል በተለያየ ፕላትፎርም ግን እኛ እንደ ዌብሳይት እና እዚህ ሌላው ዌብሳይት እና ሼር ፖይንት ላይ ከሆነ ሼር ፖይንት ኮፒ አድርገን ሊንኩን ይሰጠናል ከዛ ኢንተግሬት እናደርጋለን ኦኬ ሶ ይሄ ከሆነ አሁን ይሄ የሰራ ነው ቻት ጂፒቲ አይ ሚን ቻት ቦት ወይም ኮፓይለት ቤዚክ ነው ኦኬ ሌላውን እስቲ ክሬት እናድርገው ደግሞ ሌላውን ክሬት እናድርግ ስለዚህ የመጀመሪያው እዚህ ጋር ስንመጣ ሄልፕ ዴስክ ለምሳሌ ይሄንን ሄልፕ ዴስክ ኢምፓወር ምን ይላል ኤምፕሎይ ቱ ሪዞልቭ ኢሹስ ኢፌክቲቭሊ ስለዚህ ያለውን ይሄንን እስቲ ሪል ወርልድ ላይ ያለው እናንተ ኢንተርቪው ላይ ለመመለስ ኦኬ ይሄንን ሳምፕል እንውሰድና ሶ ምን ልበል የለታ ምን ልበል የለታ ቴክ ሰፖርት ይበል ኦኬ ሶ እዚህ ጋር ፒክቸሩን ማስገባት ትችላላችሁ ግን የለታ እስቲ የለታ ቴክ ኢሜጅ ቺናት ይሄ ኢሜጅ 30 ኬቢ በታች መሆን አለበት ሴባስ ሙዚክ የለታ ስለዚህ ስንት ነው 12 ኬቢ ነው አይደል 12 ኪሎ ባይት ኦኬ ስለዚህ መቀየር እንችላለን ማለት ነው አፕሎድ ቼንጅ የቱ ጋር ነው ያስቀመጥኩት እስከ ሙዚክ
ኦኬ ሶ ሳፖርት የሚያደርገው ደግሞ ፋይል ታይፑን አይታችኋል png ነው የሚለው ስለዚህ የኛን ምን ማድረግ አለብን ወደ png ኮንቨርት ማድረግ አለብን ስለዚህ ይሄንን ምን ላድርግ እንደዚህ ኤዲት እዚህ ጋር ሴቭ ኦፕሽን የሚላለ ሴቭ ኮፒ png ስቲል ሳይዙ በpng ስንት ነው የሚሆነው 56 ሳፖርት አያደርግም ስለዚህ ምን ልበል ሪሳይዝ ኢሜጅ png ነው ግን እዚህ ጋር ይታያችኋል ኒው ከር 56 ኪሎ ቢት ነው ስለዚህ ምን ማድረግ አለብኝ 100 ቢያደርግ ስንት ነው የሚሰጠው 16 ስለዚህ 30 ስለሆነ 100 የሆነው የሌታ አይኮን ዳውንሎድ ላይ ይቀመጥ እዚህ ጋር አፕሎድ የሌታ አይኮን የሚለውን ወሰድኩኝ አሁን ሳፖርት ያደርጋል አያችሁ 30 ኪሎ ባይት በታች መሆን አለበት ስለዚህ አይኮኑን አስገባው እዚህ ጋር ያለው ሳምፕል እናንተ ሞዲፋይ ማድረግ ትችላላችሁ empower employee to resolve issues ይላል እዚህ ጋር ኢንስትራክሽኑ ማየት ትችላላችሁ you are an assistant ይሄ እንግዲህ ሞዴል መጻፍ ነው ስለዚህ anything more modify ማድረግ ትችላላችሁ እና any IT information technology የሚለው ላይ ከዛ additional note መጻፍ ትችላላችሁ especially related to Microsoft 365 SharePoint and Power Platform support ሲጠየቅ ለሰዎች ወይን ሪሌትድ ነገር ብለናል ኦኬ ከዛ በኋላ ኮኔክት ሌላ ሰርቪሶችን ለምሳሌ ሰርቪስ ነው ከዛም ኮኔክት እንዲያደርግ ምን ፈልግ ሆነ ሌላ ለምሳሌ አድ ስታርተር ፕሮምፕት የሚለው ላይ እዚህ ጋር ፕሮምፕቶችን መስጠት እንችላለን አዲሽናል ለምሳሌ አሁን ሰዎች የሚጠይቁት ቶፒኮች ይኖራሉና አዳዲስ ቶፒኮች አንዳንድ ቶፒኮች ለምሳሌ ማንሳት እንችላለን ለምሳሌ ትሬኒንግ related ከሆነ what kind of training do you looking for እንላለን ኦኬ ከዛ ሁለተኛ ሶሉሽን ወይም ሶፍትዌር ዴቨሎፕመንት are you looking for ዌብሳይት ዲዛይን የሚለው ጥያቄ ፕሮምፕት ላይ ለምሳሌ ማስቀመጥ እንችላለን ማለት ነው ስለዚህ ዌብሳይት ዲዛይን ለምሳሌ ዌብሳይት ዲዛይን ሌላው ደግሞ ግራፊክስ ለምሳሌ ሰዎች ከፈለጉ are you looking for logo or banner ነገር ማሰራት ይፈልጋለሁ ሌላው ነገር are you looking maybe solution deployment ይሄን any topic እናንተ የምትሰጡ ነገር ነው so what kind of Microsoft 365 deployment do you need እንደዚህ አይነት ጥያቄዎች ለምሳሌ ቶፒኮች ናቸው እነዚህ አዳዲስ ነገሮች ሰዎችን ኢኒሺየት የሚያደርጉ ነገሮች ናቸው ኦኬ ይሄ ጥሩ ነው ይሄንን ቶፒኮችን ምን ላድርግ እዚች ጋር ሴቭ የምትላለች በተን ሴቭ ሊበል ሶ እነዚህ እንደ ቶፒኮች ይቀመጣሉ በጣም ጥሩ ነው ኦኬ ስም ሰተናል ኦኬ ይሄንን ምን ልበል የለታ
ኢቲ ሰፖርት የሚለውን ስም ሰጥተናል። ሎጂክ ሰጠን። በትርስ ኮኔክቱ ኦኬ ኦኬ ከረንትሊ ሰርቪስ ነው ኮኔክሽን የለም። ምንድነው የሚቀረው ሌላ? ኦኬ ሶ እንቀጥልና እዚህ ጋር ያለው ይሄ ፕሮምፕቶቹን እንደዚህ እንቀበል። ሌላው ናውሌጅ ቤዝ ካስፈለገ ናውሌጅ ቤዝ መጨመር እንችላለን። ለምሳሌ ኤኒቲንግ ሰዎች ሲጠይቁ የሌታ ዌብሳይት ላይ ያለው ኢንፎርሜሽን እንዲያገኝ ግን እኛ አፕሎድ ማድረግ እንችላለን። በእርግጥ ከራሳችን ከኮምፒውተር ፒዲኤፍ ፋይል መስጠት እንችላለን። ግን ፓብሊክ ዌብሳይት ከዛ ኢንፎርሜሽን እንዲያገኝ እንላለን። ስለዚህ ሌት ሚ ጎ ቱ yeleta.com ከዚህ ዌብሳይት ኤኒ ኢንፎርሜሽን ሪሌትድ የሆነ ነገር እንደ ናውሌጅ ቤዝ ሪፈር የምታደርገው ይሄ ነው ብዬ እሰጣለሁ። ሶ ይሄንን ዌብሳይት ኢንፎርሜሽን ሰጠው። ሶ ይሄንን ኮንፎርም ማድረግ አለብኝ። ይሄ የዚህ ሳይት አውነር ነኝ ብዬ ኢንፎርሜሽን አውነርሺፕ ሰጣለሁ። ኦኬ ሶ ዋትስ ጎይንግ ኦን? Create button was missing. Is this? Okay, service now actually አያስፈልግም። Okay. Knowledge base settlement. Language English. Advanced setting. Okay, so was considering the relevant template. ምንም አያስፈልግም። Okay, we are good to go. Let me create button. Just cancel, leave. What's going on? Lela financial website here. Okay, so instruction is the line now. Create እናድርገው ከስክራች create ኦኬ ሶ አሁን ናውሌጅ ቤዝ ላይ የራሳችን ዌብሳይት እንስጥና ናውሌጅ ቤዝ አድ ናውሌጅ ቤዝ ፐብሊክ ዌብሳይት ኦኬ ዌብሳይት እንሰጣለን። ስለዚህ ትልቁ ዌብሳይት ይሄን ስንሰጥ ምንድነው አሁን ጄኔሬቲቭ ኤአይ የሚባለው ኮንሰፕት ከዚህ ነው የሚጀምረው ማለት ነው። ኮንፎርም እናድርግ የራሳችን መሆኑን ይሄን ዌብሳይት ስንሰጥ እድም ሁሉም ነገር ራሳችን ሄደን ማኑዋሊ ኮንፊገር የምናደርገው የምንጠይቀው ነገር ሁሉም ቀጥታ ሄዶ ከዌብሳይት ነው። ስለዚህ እዚህ ጋር አንድ እዚህ ጋር ልስጥና ሌላ ምናልባት ኦኬ ይሄን አዲሽናል ናውሌጅ ቤዝ ደግሞ ለመስጠት እዚህ ጋር መሄድ ይችላል። ስለዚህ የሌታ ቴክኖሎጂ ለምሳሌ ፒዲኤፍ ለምሳሌ ጃስት ጀነሬት ላድርግ ምን ልበል ጄሚናይ ሊድና write about
detailed about page about ይሄንን ሰጠው ዌብሳይት ስለዚህ ራይት ያደርጋል ይሄንን ኮፒ አድርገን እስቲ ክሬት እናድርገው pdf ፋይል አንዱን ኤግዛምፕል ለእናንተ ለማሳየት ማለት ነው ሶ ይሄንን ለምሳሌ ኮፒ ላድርግ ኮንትሮል ሲ እኔ ዶክስ የሚለው ነው የምወደው ስለዚህ እዚህ ጋር ዶክስ ላይ ፎርማቱን ስለሚያስቀምጥ ዶክስ ማለት የማይክሮሶፍት የጉግል ዶክስ ነው ይሄንን ምን ልበል ዳውንሎድ pdf ለምሳሌ pdf ፋይል ያስገባና አንታይትል የሚለውን ዳውንሎድ ላይ ሪኔም ላድርግ የሌታ about ሪኔም አድርጌያለሁ ስለዚህ እዚህ ጋር መጣውና ናውሌጅ ቤዝ ላይ አፕሎድ ማድረግ ይችላልው ማለት ነው ኦኬ ዳውንሎድ ላይ የሌታ about አፕሎድ አደረኩኝ ስለዚህ ይሄ pdf ፋይል ስለዚህ እንደ አንደኛው አዲሽናል ዳታ ሶርስ አድርጌ ሰጠው ማለት ነው ስለዚህ እኛ የሰጠነው ኮንቴንቶችን ወርድ አሁን አፕሎድ ያደረገ ነው ፋይል ስለዚህ እዚህ ላይ ብዙ ፋይል ስለ ካምፓኒ የሚነግረው ለምሳሌ ስፔሻሊ የካምፓኒ ፖሊሲ ቢኖር ፖሊሲዎች አሉ ብዙ ፖሊሲዎች ይሰጡናል መስሪያ ቤትነት ስለዚህ ያ ፖሊሲውን አሁን እናንተን ይጠይቃል ኦኬ ሰዎች ኤኒ ጥያቄ ሲኖር የካምፓኒው ፖሊሲ የፖሊሲ ማለት ለምሳሌ ኢንሹራንስ ካምፓኒ ከሆነ ኢንሹራንስ እንዴት ኢምፕሊመንት እንደሚደረግ ሞርጌጅ ካምፓኒ ከሆነ የራሳቸው ፖሊሲ አላቸውና ያንን ኢንፎርሜሽን ሰዎች ኤኒቲንግ ሲጠይቁ ከፖሊሲ ዶክመንት pdf ጀነሬት እንዲያደርግ ስለዚህ ነው ጀነሬቲቭ AI የሚባለው የሚሰጠው አሁን እኛ ኤኒቲንግ እዚህ ጋር እንሰጣለን ሲስተሙ ጀነሬት ያደርጋል ማለት ለዛ ነው ጀነሬቲቭ AI የሚባለው ሌላ ምንም ነገር የለም ከዚህ ኮንሰፕት ከዌብሳይት ሄዶ ጀነሬት ያደርጋል ዳታን ጋዘር ያደርጋል ስለዚህ እኔ አሁን የሌታ ብዬ ከዚህ በኋላ ቢጠይቅ የኔ ቻት ጂፒቲ ይሰጣል ማለት ነው ኢንፎርሜሽን አያችሁ ስለዚህ የሌታ so I need SharePoint ስለዚህ SharePoint ብዬ ስል ሄዶ የሌታ ዌብሳይት ላይ ይሄድና ሰርች ያደረገ ነው አያችሁ አሁን ምን ሰርች ያደረገ ነው searching knowledge source ይላል or knowledge base ሰርች ያደረገ ነው ትንሽ ጊዜ ይፈልጋል ለመጀመሪያ ጊዜ አሁን አያችሁ የሄደበትን ባክሎጉን ትራክ እንዴት ከት ኢንፎርሜሽን ያገኘ እንደሆነ የሰጣችሁት ኢንፑት እኔ የሰጣሁት ምንድነው የሌታ about እና እዚህ ጋር ነው ስለዚህ ሲስተሙ ጀነሬቲቭ ስለሆነ ምን ያደርጋል ሄዶ የሌታን ቪዚት ያደርጋል የሰጠው ዶክመንት ካለ ያንን ሁሉ ኢንፎርሜሽን ጋዘር ያደርግና እዚህ ጋር ይዩ ስለዚህ እኛ ጋር ያለው SharePoint ያለው ነገር ፊቸሮችን ከአርድ የሌታ ላይ ያለው ኢንፎርሜሽን ብቻ ነው የሚሰጠን ማለት ነው ስለዚህ ሞር ኢንፎርሜሽን ስለሱ ማወቅ ከፈለክ ሊንኩን ሰጠን ወዴት ነው የሚወስደን ክሊክ አደረኩኝ ያውላችሁ ስለ SharePoint የሌታ ላይ ያለው ማለት ነው ስለዚህ ይሄ ኢንፎርሜሽን ከዚህ ሳይት ጋር ኮኔክት አደረገ ማለት ነው ሶ ለዚህ ነው ኤኒቲንግ አፕሎድ ማድረግ ትችላላችሁ አሁን እኔ ሁለት ነገር ብቻ ነው አፕሎድ ያደረኩት እናንተ ግን ኤኒቲንግ እዚህ ጋር አፕሎድ ማድረግ ትችላላችሁ ከዋን ድራይቭ ጋር ኮኔክት ማድረግ ትችላላችሁ በእናንተ ብቻ የእናንተ መስሪያ ቤት ላይ ሰዎች የሚጠይቃችሁ ነገር አፕሎድ ታረጋላችሁ ከዛ ሁሉ ነገር በደንብ መስራት አሁን ቅድም አሁን እያንዳንዱ ቶፒክ ትሪገር ያደርጋል አሁን ግን ጀነሬቲቭ AI ስንጠቀም እዚህ ጋር ኦፕን ከምን ጋር ነው ኮኔክት የሚያደርገው ባይዘው API ኦፕን AI የሚባላል የማይክሮሶፍት አዙር ላይ ያለው ከዛ ጋር ኮኔክት ያደርግና ሁሉን ኢንፎርሜሽን ያመጣል ስለዚህ ኤኒ የምትጠይቁት ነገር ካለ ፓወር አፕ እኔ ለምሳሌ አሁን ፓወር አፕ እዚህ ጋር ፓወር BI ብዬስጠይቅ አሁን ቶፒክ ትሪገር የሚያደርገው ቶፒክ አልሰጠው ግን ይሄዳል ምኑን ቼክ ያደርጋል እዩት የኔ ፋይል ቼክ አደረገ የኔ ዌብሳይት ቼክ አደረገ ከዛ በኋላ ፓወር BI ምንድነው ፓወር BI is the powerful tool እና if you need assistance in Power BI እዚህ ጋር ያለው ነገሮችን ከዌብሳይት ከዚህ ነው ከሰጣችሁ ዳታ ሶርስ ውጪ አይሄድም ማለት ነው ስለዚህ ስፔሲፊካሊ የሆነ ካምፓኒን ታርጌት አድርጎ ይሰራል ማለት አሁን እናንተ የሚጠቀሙት ቻት ጂፒቲ ጀነራል ኢንፎርሜሽን ከዳታ ሶርስ ከዓለም ሁሉ ነው ትራይ የሚያደርገው ይሄ
ኮፓይለት ስቱዲዮ ግን የሚሰራልን ምንድነው የመስሪያ ቤት ኢንፎርሜሽን ብቻ ሊሚት አድርጎ ይሰጣል። ያ ማለት ሰዎች ሰርቪስ ፈልጎ ሲመጣ እንደ ከስተመር ሳፖርት ሪፕሬዘንታቲቭ ሄልፕ ያደርጋል ማለት ነው። ከዛ እዚህ ጋር ፐብሊሽ እናደርጋለን። እስቲ የኛው ላይ ቅድም ያሳያችሁ ሴኩሪቲ ላይ ናብል ከሆነ አውተንቲኬሽን ኦኬ አሁን ናብል ነው አይታችኋል። ስለዚህ ይሄንን ትቀይራላችሁ ነው አውተንቲኬሽን ትላላችሁ። ስለዚህ ዌብሳይት ፐብሊክ ላይ እንዲያገለግል ምን ፈልግ ከሆነ ሴቭ ላለው ይሄ ሪስክ እንደሆነ ያሳየኛል። ምክንያቱም አውተንቲኬሽን ከሌለ የካምፓኒ ኢንፎርሜሽን ቫልነራብል ይሆናል ምናምን የሚል የሴኩሪቲ ሪስክ እንዳለ እዚህ ጋር ዋርኒንግ ያሳያል። ዳትስ ፋይን ለምን እየሰራን እንደሆነ እናውቃለን። ስለዚህ ሌላ ነገሮች እዚህ ጋር ይታያቸዋል። ኢንቲቲ ይባላል ቮይስ ምናምን ብዙ ነገሮችን ማስቀመጥ ትችላላችሁ አድቫንስ እያደረጋችሁ ስትሄዱ። ግን ጄነሬቲቭ ኤአይ ሞዴሉን መምረጥ ትችላላችሁ። ክላሲክ ከሆነ ይሄ ነው። ክሬቲቪቲው ሌቭል እዚህ ጋር ይታያቸዋል። low to more creative ይላል። medium high and more precise to the company information የሚለውን ሲስተም መርጧል። ግን እናንተ ሰዎች ለእናንተ የሚሰጡት አንዳንድ አስተያየቶችን ወስዳችሁ ማስተካከል ትችላላችሁ። ሶ ትልቁ ነገር እናንተ ኮፓይለት ላይ ወይም ኮፓይለት ስቱዲዮ የሚል ኢንተርቪው ላይ ሪክሩተሮች ሪች አውት አድርጎ ሲጠይቃችሁ ኮንፊደንስ እንዲሰማችሁ ነው ዋናው የዛሬ ዓላማው ማለት ነው። ስለዚህ ይሄንን ከዚህ በኋላ ቻናል እንሄዳለን። ከዛ በኋላ እዚህ ጋር ዴሞ ሳይት ኮፒ ያደርጋለሁ። ስለዚህ አሁን ይሄንን ኢንፎርሜሽን ለእናንተ ሼር ቢያደርግ ይሰራላችኋል ማለት ነው። ኦኬ ኢንኮግኒቶ የትኛውም ዌብሳይት ላይ ለምሳሌ የሆነ ቦታ ላይ ወስጄ ኢቭን ኢምቤድ ማድረግ ይችላልው ማለት ነው። ስለዚህ what is የለታ ኦኬ ሶ ቻት እንትኑ አድርጎ ፐብሊሽ አድርጎ አልጨረስም። so let me do one thing so okay ስለዚህ እዚህ ጋር ሊድና ፐብሊሽ ልበል ፐብሊሽ ሪስክ ብሎ አይታችኋል። ለምንድን ነው አውተንቲኬሽን ኖ አውተንቲኬሽን ብለናል። ስለዚህ እዚህ ጋር ዋርኒንግ ይታያችኋል። there are risks that should be reviewed ይላል። ዋርኒንግ ነው ኢረር እና ዋርኒንግ አለ። ስለዚህ ዋርኒንጉን ያው ምን እያደረጋችሁ እንደሆነ አንደርስታንድ ማድረግ ነው። ኦኬ ጥያቄ ያላችሁ ኦልሞስት ጨርሰናል ሳይበዛ። ስለዚህ ጄነሬቲቭ ኤአይ let me go to incognito and paste okay hi አሁን ፐብሊሽ ስላደረግን tell me about የለታ ስለዚህ ከኋላ በኩል ምን እያደረገ ነው ማለት ነው ኢንፎርሜሽኑ ሄዶ የቅድም ፋይሎችን ሪቪው እያደረገ ነው ሲስተም። ስለዚህ ምን አለ እዚህ ጋር about documented እና የለታ ቴክኖሎጂስ company dedicated to helping a business streamline their operation and achieving greater efficiency through the digital transformation የሚለው ኢንፎርሜሽን ከዛ ሳይ ሁሉ ነገር ሪፈር አደረገ። ሞር ኢንፎርሜሽን የምትፈልግ ከሆነ ይሄው ካምፓኒ ቪዚት አድርጉ። ያው ሄድን እዚህ ጋር ኢንፎርሜሽን ማለት ነው። ኢንፎርሜሽን ኢሜል አስቀመጥ ስልክ ቁጥር ያለው ነገር ግልጽ ነው። ጥያቄ ያላችሁ ወይስ ቀላል አደረኩኝ ኮምፕሌክስ አደረኩኝ? ሰላም I think አንድ ሰው ጃውቷል። እሺ ሰላም ቀጥይ። እሺ ቴንክ ዩ በጣም አዱኛ በጣም እናመሰግናለን ስላረከው ሁሉ። የኔ ጥያቄ I think ሁለት ነው የሚሆነው። የመጀመሪያው ጥያቄ ለምሳሌ ፕሮፖዝ ኮፓይለት መጠቀም እንድንችል መስሪያ ቤት ሩት ውስጥ ፕሮፖዝ ማድረግን አስባለሁ። ግን እንትና ላይሰንስ አለ ወይ
እኔ አሁን ፍሪ ቨርሽን ነው የምጠቀመው ፍሪ ቨርሽንም ይሰራል ከዛ የላይሰንሱ ሞር የደስ ይሄድ ግን ሰዎቹ አንቺ አሁን መስሪያ ቤት ላይ ለሰዎች ሪኮማንድ ለማድረግ ፍሪ ቨርሽን ላይ ማስጀመር ትችያለሽ ማናጀሮች ከላይ ያሉ ሰዎች ቴስት ያደርጋሉ የዚህ ኮፓይለት ቤኔፊት አንደርስታንድ ካደረጉ በኋላ መቼም ለሰብስክሪፕሽን የሚከፈለው ይሄ ኮፓይለት የሚያመጣው ቫልዩ ጋር ኮምፔር ሲደረግ በጣም ትንሽ ነገር ስለዚህ አንቺ ግን ሪኮማንድ ብታረግ ቤዚክ ነገሮችን ሰርተሽ ብታሳይና መቼም ብዙ ስራዎችን ሄልፕ ዴስኮችን ኢሊሚኔት ሊያደርግ ይችላል ይሄ ምክንያቱም የሄልፕ ዴስኮች ትልቁ ስራ ኢንፎርሜሽን መስጠት ነው የካምፓኒ ሰራተኞች ሙሉ ኢንፎርሜሽን እንደዚህ ፊድ አንድ ካደረግሽ በኋላ ከዛ በኋላ በቃ የሚያስፈልግ ኢንፎርሜሽን ከዛ ይሰጣል ወደ ዶክመንት ሊንክ ይልካል ምናምን ልክ አንቺ ፊድ ልክ ብቻ ዋናው ነገር ናውሌጅ ቤዝ ላይ ዳታን አፕሎድ ማድረግ ነው ሊንክ ካለ ሊንክ መስጠት አፕሎድ ማድረግ ከዛ እየፈለገ ራሱ ይሰጣል ማለት ነው እንደ ድሮ ቶፒክ መጻፍ ምናምን አያስፈልግም ኦኬ ቴንክ ዩ በጣም ኦኬ ዩ አር ዌልካም ሌሎችሳ ግልጽ ነው ግን ምን እንደሰራን ምናልባት ቶታል ለአይቲ አዲስ የሆናችሁ ኢንኬዝ ካላችሁ እሺ ቀጥሉ ኦኬ አዱኛ ሰላም ነኝ እኔ ሌላዋ ሰላም እሺ ስለ ኖሌጅ ቤዝ አሁን ከሼር ፖይንት ጋር እንዴት ነው የምናገናኘው ለምሳሌ ሼር ፖይንት ሊስት ላይ let's say ሼር ፖይንት ምንድነው ፐርቼስ ሪኩዌስት ሊስት አለኝ ልበል እና ከሱ ጋር ኖሌጅ ቤዙ ላይ ሊስቱን አስገብቼ ሜቢ ለማናጀሮች ከዛ ላይ ኢንፎርሜሽን እንዲያገኙ ማድረግ እችላለሁ ወይ ይሄ ከሼር ፖይንት ጋር ኮኔክሽን እዚህ ጋር አለሽ ስለዚህ ሼር ፖይንት ኮኔክት ታደርጋለሽ ከዛ የሼር ፖይንት ሳይት ብቻ መስጠት ነው ሊስት ከሆነ የሊስት URL መስጠት ነው እዚህ ጋር ኢቭን አንቺ አንድ ቴናንት ስለሆንሽ ምናልባት ሞር እዚህ ጋር ላንቺ ሳይቱን ሊያመጣልሽ ይችላል አሁን ብራውዝ ብዬ መጣው ስለዚህ እኔ እዚህ ጋር አይቲ ፕሮፌሽናል ተማሪዎች ለምሳሌ እዚህ ጋር ያለው ኢንፎርሜሽን ስፔሲፊክ አይተም ከሆነ ወይም ሊስት ከሆነ ላይብረሪ ከሆነ ያንን አታች ማድረግ ይችላል ማለት ነው ለርኒንግ ሴንተር ለምሳሌ እትኩኝ ለርኒንግ ሴንተር ላይ ሲሄድ ከሼር ፖይንት ላይ ያለው እነዚህ ዶክመንቶችን ነው አይደል ስለዚህ እነዚህ ዶክመንቶች ሶስት ዶክመንቶች ኦሪየንቴሽን እዚህ ጋር ኦፊስ እዚህ ጋር ያለው ሼር ፖይንት ጋር ኮኔክት አደርጋለሁ ማለት ነው አመጣለሁ ስለዚህ የምንፈልገው ሳይት ከሆነ ሳይት ስፔሲፊክ አይተም ከሆነ አይተሞችን አድ እናደርጋለን ኦኬ አሁን እሺ ሼር ፖይንት ላይ ስንወስደው ቻት ቦቱ ምኑ ጋር ነው የሚመጣው ኮሚኒኬሽን ሳይት ላይ like ኖ ኦኬ ወደዛ ፐብሊሽ እንድናደርግ ነው ኦኬ ሶ እንደሱ ከሆነ እዚህ ጋር ሄደን ሼር ፖይንት የሚለው ላይ ክሊክ እናደርጋለን ኦኬ አሁን ኦሬዲኛ ያደረግነው ይሄን ሳይት ፐብሊክ አድርገናል የፐብሊክ ሳይት አውተንቲኬሽን ሴቲንጉን መቀየር አለብን አይሽ እዚህ ጋር ያንን አውተንቲኬሽን ሴቲንጉ ስንቀይር ሊንክ ይሰጠናል ያንን ወስደን ሳይት ላይ እዚህ ጋር ለምሳሌ ሆም ሳይት ዋይ ሆም ሳይት ሳል አዲስ ፔጅ ፔጅ ክሬት ላድርግ ምክንያቱም ከረንት ፔጁን ከሚያበላሽ ክሬት ኦኬ እዚህ ጋር ኢምቤድ ሊንክ ልክ ያንን ያመጣነው ኢንፎርሜሽን ማስገባት ነው ልክ ሰዎች እዚህ ጋር ፔጅ ላይ መጥቶ ሼር ፖይንት ላይ አክሰስ ያደርጋል ማለት ነው ኦኬ ፐርሚሽን ምናምን አያስፈልግም ቴናንት ላይ ስለሆነ ይሄን ሳይት አክሰስ የሚያደርግ ሰው
ኦሬዲ አውተንቲኬሽኑ አለ ቅድም አውተንቲኬሽን የመረጥ ነው አሁን ስንሄድ ምን አለ አያችሁ አይደል አውተንቲኬሽን ቀይር እያለኝ ነው ይሄን ወደዚህ ቻናል ለመቀየር ወደ ሼርፖይንት ፐብሊሽ ማድረግ የምትፈልግ ከሆነ አውተንቲኬሽን ሴቲንግ ወዴት መቀየር አለበት ይላል ከቅድም ፐብሊክ ያደረኩትን እዚህ ጋር ሴኩሪቲ ላይ ሄጄ አውተንቲኬት ማድረግ አለብኝ ስለዚህ ይሄንን ማይክሮሶፍት አውተንቲኬት ዊዝ ማይክሮሶፍት የሚለው ላይ ለምሳሌ ሴቭ አደረኩኝ ስለዚህ ይሄ ሞር ፕሪቪሌጅ ይሰጠናል ስለዚህ ከዚህ በኋላ ወደ ሼርፖይንት መስጠት እንችላለን ማየት እንችላለን ማለት ነው ምክንያቱም ፐርሚሽን አያስፈልግም አውተንቲኬት የሚያደርገው ማይክሮሶፍት ነው ማለት ነው ኦኬ ቴንክ ዩ አዱኛ ኦኬ ዩ አር ዌልካም ስለዚህ ሼርፖይንት ሳይት ኢቭን መስጠት እንችላለን ስፔሲፊካሊ አሁን የኔ ሳይት ለምሳሌ ሆም ሳይት let me go to home site እዚህ ጋር ሄድኩኝ home site ሊሄድ ሳይት ስቲል ስታፍ ኦኬ ፐብሊሽ አድርግልኝ እዚህ ጋር ሳይት deployment status home site ላይ እዚህ ጋር ዲፕሎይ አድርግ ይላል ዲፕሎይ home ላይ ስቲል ሄድ ያለኝ ነው let me go let's pop up there embed ከምናደርግ okay deployed ይላል ትንሽ so to make this agent easily visible in the site visitor append it is reached to the site owners and approve the site owners it will be approved for here on the site owner already እኔ ስለሆንኩኝ ችግር የለም copy ሊንኩን እስቲ copy ላድርግ okay so let me open agent here this site ላይ እንዲሰራ ግን ሞር ትንሽ ላይሰንስ ሌብል ስለሚያስፈልግ ሊንኩን እስቲ ኮፒ ሳይት ሊንክ ኦሬዲ ሳይት ሊንክ አለ እዚህ ጋር ለምጣ ኦኬ ሳይቱ itself ነው ሶ አዲሽናል ላይሰንስ ቪዚብል ለማድረግ ሊያስፈልገን ይችላል የቅድሙን አይነት ፊቸር ግን ካሳየን ሞር ሰዎቹ እንዲገዙ ላይሰንስ ማድረግ እንችላለን በርግጥ ኮፓይለት አዲሽናል ላይሰንስ ይፈልጋል ግን ፍሪ ቨርሽኖችን እንደቅድም መጠቀም በቂ ነው እሺ ጥያቄ ማንደነ ያነ ሰላም አድኛ ቴንክ ዩ በጣም ጥሩ ትምህርት ነው እኔ ጥያቄ ምንድነው ቀደም ክሬት ስታደርገው የተወሰኑ ጥያቄዎችን ጽፈህ ነበር ለምሳሌ what is artland ምና ከዛ በላይ የሆኑ ጥያቄዎች ከመጡም ራሱ አክሰስ አድርጎ ያመጣልናል ወይስ መጀመሪያ የሰጠነው ጥያቄዎች ብቻ ላይ ዲፔንድ ሆኖ ነው ጀነሬት የሚያደርገው ቅድም እንዳሳያችሁ ናውሌጅ ቤዝ ካልሰጣችሁ ጀነሬቲቭ ኤአይ ካልተጠቀማችሁ ማለት ነው ናውሌጅ ቤዝ ሲሰጡ ጀነሬቲቭ ኤአይ ራሱ ኤኒቲንግ ከዛ ያገኛል ግን እናንተ ጀነሬቲቭ ኤአይ ሳትጠቀሙ ቤዚክ ፊቸር ቶፒኮችን ራሳችሁ ክሬት ካደረጋችሁ እናንተ ያነሳችሁ ቶፒኮች ብቻ ነው የሚሰራው ካልሆነ አላውቅም ይላል በጣም ሊሚትድ ነው ለዛ ነው ጀነሬቲቭ ኤአይ በጣም ኢምፖርታንት ይሆናል ኦኬ እሺ ቴንክ ዩ ኦኬ ዩ አር ዌልካም ሰላም ነው አቤት ሰላም ነው እንዴት ነህ ቀጥል እንትኑ ላይ ማለት ሼርፖይንት ሳይቱ ላይ ሲሆን ፐርሚሽን ሳይኖረው እንዴት ማለትም ፐርሚሽን የሌለውን የሆነ ሰው ፐርሚሽን ከሌለው ምናልባት አክሰስ ያደርገው ችግር አይፈጥርም ኖ ሳይቱ ላይማ ፐርሚሽን ያለ ሰው ነው ኦሬዲ ወደ ሳይት የሚመጣው ሲጀምር ፐርሚሽን ያለ ሰው ነው ስለዚህ ዳታውን ማለትም ከሆነ ቦታ ምናልባት እኔ ኮንፊውዝ ሊሆን ኦኬ ዳታው ቻት ጂፒቲ ፊድ የሚያደርገው ዳታ ላይ
አዎ ኦኬ እሱን ኦሬዲ እኛ ላውንች ፊድ ማለት ለሁሉም ሰው አክሰሰብል እንዲሆን የፈለግነው ዳታ ስለሆነ ስፔሲፊክ እንደ አይተም ሌብል ምናምን አድርገን ፐርሚሽን መስጠት አንችልም ኦሬዲ ሴሌክት አድርገን አክሰስ ከሰጠን ኮፓይለት አውቶማቲካሊ ዳታ ልክ እንደ ዳታቤዝ አድርጎ ከዛ ነው የሚሰጠው ማለት ነው ስለዚህ አንዴ ወደዛ ስንሰጥ እያንዳንዱ ፕራይቬሲን ማወቅ አለብን ምን አይነት ዳታ ነው ወደ ዳታ ናውሌጅ ቤዝ መስጠት ያለብን ናውሌጅ ቤዝ ላይ የምናስገባቸው ነገሮች ሁሉም ሰው አክሰስ ያደርጋል ብሎ ነው የሚያስበው ኮፓይለት ግልጽ ነው አዎ በጣም ግልጽ ነው ስለዚህ ኢቭን ለአውተንቲኬሽን ስንቀይር አያችሁ አይደል አውቶኖመስ የሆነ ዩዘር ሁሉ ይጠቀማል ኤኒቲንግ ኢንፎርሜሽን ይሰጣል ስለዚህ እዛ ጋር ሴንሲቲቭ የሆነ ዳታ እንዳይገባ መጠንቀቅ አለብን ኦኬ ሌላ ጥያቄ አላችሁ ኦኬ በጣም አሪፍ ነው እንግዲህ ይሄንን ማለት ኦሬዲ ስራ ላይ ያልገባችሁ በርዙሚያችሁ ላይ ኮፓይለት ስቱዲዮ በጣም ትንሽ ሲምፕል ነገር ነው ባይዘው ምንም እናንተ እንዲሁ አይታችሁ ራሱ የምትሰሩት ነገር ነው ኮድ የለም ምን የለም ኮምፕሌክስ ነገር የለም ግን አንዳንድ እንደ ሪኳየርመንት ይጠይቃሉ ስለዚህ የሪዙሜያችሁን እስካሁን ድረስ ሪዙሜ የሰራችሁ የራሳችሁን ሪዙሜ አፕዴት አድርጉ መስሪያ ቤት ላይ ያላችሁ ደግሞ የእናንተ መስሪያ ቤት ላይ ሰጀስት ማድረግ ትችላላችሁ እንድትሰሩ ከተጠየቃችሁ ደግሞ በኮንፊደንስ መስራት ትችላላችሁ ማለት ከዚህ በኋላ ስለዚህ እናንተ የምታስቡት ነገር አምጥታችሁ ሼር ማድረግ ትችላላችሁ እንግዲህ መልካም ጊዜ ይሁንላችሁ ቴንክ ዩ አድኛ እሺ መልካም ጊዜ Thank you. ፖስት ታደርገዋለህ ዛሬ ፖስት አደርጋለሁ ሼር አደርግላችኋለሁ እሺ 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 ታንክ ዩ አድኛ እሺ መልካም ጊዜ አሜን